እንድታደርጉ ይረዳቸዋል። ያ ደግሞ በትሬዲንግ ላይ አንዱ ራሱን የቻለ ትልቅ ቫልዩ ስላለው ባክ ቴስቲንግ ላይ በደንብ ሄልፕ ያደርጋቸዋል ማለት ነው። በተጨማሪ እዛ ላይ ያሉ በጣም ብዙ ኢንዲኬተሮች አለው የሚያደርጉላችሁ፣ ግን እኔ ኢንዲኬተር አልጠቀምም ብዙ። ልክ ፎሬክስ ትሬዲንግ የጀመርኩ ታይም ያልገባውበት ቦታ የለም ነበር። ይሄን ስላችሁ ኢቭን ኢፍ ሮቦትም ጭምር ክሬት አድርገን ስንሰራበት የነበረበት ታይም ነበረ። በተጨማሪ የራሳችንን ኢንዲኬተር ቢልድ አድርገን ነበረ፣ ጀስት ላይክ ሲግናል የሚሰጥ ኢንዲኬተር። ግን ፋይናሊ በኢንዲኬተር ትሬድ ማድረግ ጀስት ላይክ እናንተ አንደርስታንድ የምታደርጉት ከሆነ ስለ ሙቪንግ አቨሬጅ እና አርኤስአይ ፕሮሰስ ሲያደርጉ ምናምን እንደ ኢንትሪ ፖይንት የሚጠቀሙ ሰዎች አሉ፣ ፕሮፊታብል የሆኑ። ግን እነሱም ድምፄ ግን ይሰማችኋል ብዬ ተስፋ አደርጋለሁ። ያ ኦኬ። በኢንዲኬተር ፕሮፊታብል የሆኑ ሰዎች አሉ። እንዳልኳችሁ ከእናንተ ሳይኮሎጂ ከእናንተ የትሬዲንግ ስታይል ጋር ሊሄድ የሚችለው ኢንዲኬተር ከሆነ ሊሄድ የሚችለው ካንደልስቲክ ከሆነ ሊሄድ የሚችለውን የእናንተን ኖሌጅ እና ሞር ኮምፎርታብል የሆናችሁበትን ስትራቴጂ ነው ፎሎ አፕ የምታደርጉት ማለት። ግን እኔ በጣም ድሮ በጀመርኩባቸው ታይም ያልሞከርኩት ነገር የለም በትሬዲንግ ውስጥ። ግን ከሞከርኳቸው ውስጥ እኔ በጣም ኮምፎርታብል እንደሆነና ገንዘብ እንድሰራ ያስቻለኝ እኔ አሁን የምጠቀመው ስትራቴጂ እና አሁን የማሳያችሁ የትሬዲንግ ኖሌጅ ነው ማለት ነው። ቤዚክሊ የትሬዲንግ ቪው ሰብስክሪፕሽን አለ፣ ሲ ትሬድ አለ። በተጨማሪ ደግሞ ትሬድ ሎክም ላይ አለ። እንደዚህ ቻርት አናላይዝ ማድረግ ትችላላችሁ። ግን ትሬዲንግ ቪው ለእኔ በጣም ኮምፎርታብል እና በደንብ ማርኬቱን ፍሌክሲብል ሆኖ የሚያሳየኝ የትሬዲንግ ማይበት ዌብሳይት ነው። በተጨማሪ ደግሞ የትሬዲንግ ቱሎቼን እንዴት ነው ማስተካከላቸው እና ለምን ይጠቅሙኛል የሚለው ነገር እዚህ ጋር ልንገራችሁ። ቤዚክሊ እዚህ ጋር የደረደርኳቸው በጣም ያስፈልጉኛል ብዬ የማስባቸውን ቱሎች ናቸው። እነዚህን ቱሎች የምታገኙት በዚህ በግራ ሳይድ እዚህ ጋር ስገቡ ትሬንድ ሊን አለ፣ ሬይ፣ ኢንፎ ላይን፣ ኤክስቴንድ ላይን፣ ትሬንድ አንግል፣ ሆሪዞንታል ላይን፣ ሆሪዞንታል ሬይ፣ ቨርቲካል ላይን፣ ክሮስ ላይን ምንላቸው አሉ። እነዚህ ለእኔ ግን አስፈላጊው ትሬንድ ላይን ያስፈልገኛል፣ ሆሪዞንታልም እንደዛው ሆሪዞንታል ሬይም ያስፈልገኛል። አሪፍ ነው። ቨርቲካል ላይን ብዙ ጊዜ የምጠቀመው ድሮ ለምን ነበር የምጠቀመው? ማርኬት ባክ ቴስቲንግ ነበር ማድረገው። ከዚህ በፊት እንደነገርኳችሁ እኔ ልክ ወደ ፎሬክስ ትሬዲንግ እንደገባው ሞር ከማርኬቱ ጋር አዳፕት ማድረግ መቻልን ነው ለእኔ እንደ ትልቅ ነገር የቆጠርኩት። ምክንያቱም በትሬዲንግ ውስጥ በአንድ ነገር ላይ የትኛውም የቢዝነስ መስክ ላይ ይሁን እናንተ ፕሮፊታብል መሆን የምትፈልጉ ከሆነ ቢዝነሱ ፈርስት እንዴት ራን እንደሚያደርግ አንደርስታንድ ማድረግ ይጠበቅባቸዋል። እና መጀመሪያ ዛን ያደረኩት ምንድነው ይህንን ቢዝነስ አንደርስታንድ ለማድረግ የግድ ከቢዝነሱ ጋር ልዋሃድ ይገባል፣ ማርኬቱን ልረዳ ይገባል። በተጨማሪ ደግሞ እዚህ ጋር ማያቸውን ካንድልስቲኮች እንዴት ነው ራን የሚያደርጉት፣ እንዴት ነው ማን የሚያንቀሳቅሰው ይህን ካንድልስቲክ የሚለውን እና ደግሞ ማርኬቱ ሲንቀሳቀስ በምን አይነት መልኩ ነው የሚለውንም ደግሞ ላይን ቻርት ይሄኛውን ነው የምጠቀመው፣ ቨርቲካል ላይን ነው የምጠቀመው። ከዛ 1 2 3 4 5 1 2 3 4 5 6 ወር ወደ ኋላ ሄጄ ወደ 4 ሃወር ታይም ፍሬም ወደ ዊክሊ ታይም ፍሬም አየዋለሁ፣ ዴይሊ አየዋለሁ። ከዛ በኋላ 4 ሃወር ታይም ፍሬም እያልኩ እየወረድኩ ነው ማርኬት ባክ ቴስት የማደርገው። ሞር ከነዚህ ቻርት እስከከፈተልኝ ድረስ ወርጄ ከዚህ ጋር ጀምሬ አናላይዝ እያደረግኩ ነው የሚሄደው። በተጨማሪ መንዞች ላይም ራሱ ቨርቲካል ላይ እንጠቀማለሁ። ያኛው አንዱ መንዝ ከአንዱ መንዝ ምንድን ነው የተለየው፣ የኔ ስትራቴጂ ምን ያክል ወርክ አድርጓል፣ የኔ ስትራቴጂ ምን ያክል ወርክ አላደረገም፣ ጎልድ ላይ ምንድን ነው የሚሰራው፣ ዩኤስዲ፣ ጂፒጄ፣ ፒዋይ፣ በተጨማሪም ጂፒጄ አሉ ከረንሲ ፔሮች ሜን የሚባሉ እነዚህ ሜጀር ከረንሲ ፔር እና ማይነር ከረንሲ ፔር የሚባሉ አሉ። እነሱን ማርኬቱ ላይ በደንብ አርክቼ ነው በደንብ ባክቴስ የማደርግበት እና አንድ ይሄኛው ኦንላይን ከምጠቀምባቸው ታይሞች ውስጥ አንዱ ምንድነው የዛኔ ባክቴስቲንግ በማድረግበት ታይም ነው ማለት ነው። ከረንትሊ አልጠቀመውም ያን ያክል የምጠቀማቸው እነዚህ ነው እንዳልኳቸው።
ትሬንድ ላይን፣ ሆሪዞንታል ሬይ፣ ቨርቲካል ላይን የምላቸው ነው። በተጨማሪ ፊቦናቺ ሪትሬስመንት፣ ትሬንድ ቤዝ ሪትሬስመንት ይሄ ለአቤሴ ይጠቀመዋለው። በተጨማሪ እዚህ ውስጥ ኤሊት ዌቭስ የዛኔ ድሮ ተጠቀሙ ነበር፣ ግን ከረንትሊ አልተጠቀመውም። ሎንግ ፖዚሽን፣ ሾርት ፖዚሽን ያ አስፈላጊ ነው። ፕራይስ ሬንጅ ያ ስለ ፒፕሱን ካልኩሌት እንድታደርጉ ይጠቅማቸዋል፣ ግን ይሄኛውን ነው የሚጠቀመው። ዴት ኤንድ ፕራይስ ሬንጅ የሚለውን ነው የምጠቀመው ፒፕሱን ሜዥር ለማድረግ። ብረሽ ያ ከላይ ያለውን እጠቀማለሁ። ይሄኛውንም ሬይ ማርክ ይሄኛውን እጠቀማለሁ። ይሄኛው ሞር የሚጠቅማችሁ ምንድነው? አሁን ለምሳሌ ለራሳችሁ ፕሬዘንቴሽን ቪዲዮ የምትሰሩ ከሆነ አንዳንድ ነገሮችን ማርክ ለማድረግ አሁን ለምሳሌ ይሄኛው ካንድልስቲክ ብላችሁ በደንብ ቦልድ በሆነ መልኩ እንዲታይ አድርጋችሁ ኤክስፕሌን ለማድረግ ይረዳል። ይሄኛው ኢንዲኬት ግን የሆነ ያን ያክል ማርኬት አናላይዝ ሳደርግ ማርኬቱን ማየው ስለሆነ ያን ያክል ትልቅ የሆነ ኢንዲኬት አያስፈልገኝም እና ቤዚክሊ ይችኛውም አሪፍ ነገር ናት። እንደዛ መጠቀም ትችላላችሁ። ሳስረዳ ምናምን ይጠቅመኛል፣ ግን ለራሴም አንዳንዴ ይሄኛው የምጠቀመው አሁን ለምሳሌ እንደ ብሬክ ኦፍ ማርኬት ስትራክቸር ምናምን ሲኖር ዌይዝ ያ ሂር አሁን ለምሳሌ እንደዚህ ምናምን እጠቀመዋለሁ፣ ግን አሪፍ ነው። ቤዚክሊ ይሄንንም እጠቀማለሁ። ይሄንም ሴፍ ነው። ያ ሌላ ቴክስት አለ፣ ይሄም አለ፣ ኢሞጂ አለ። አንድ አሁን ለምሳሌ ምን እያደረግን ከሆነ ፎር ኤግዛምፕል ድሮ እያደረግን ከሆነ አሁን ለምሳሌ ላስረዳችሁ። ማርኬቱ አፕትሬንድ ስትራክቸር የሚሄድ ከሆነ በዚህ መልኩ ነው የሚሄደው ያልኳችሁ። እናንተ የምትጠቀሙት ይሄኛውን ራሱን ቱል ሆኖ ይሄ ቱል ኮንስታንትሊ ከእናንተ ጋር ሰርቪስ እንዲሰጣችሁ እንዲሰራ ከፈለጋችሁ የግድ እችኛዋን ነገር መንካት መቻል አለባችሁ። ከዛ በኋላ መጠቀም ትችላላችሁ ማለት ነው። ከዛ የምትፈልጉት ነገር ካለ እዚህ ጋር መታችሁ ትቀይራላችሁ። ድጋሚም ይሄኛውም ኮንቲኒስሊ ነው የሚሆነው። ይሄኛውን ከነካችሁት ባይ ያ ሌላ ኖ ዌይ የማግኔት ሳይሆን ይሄኛው ነው። ያ የማግኔት የላይኛው ሳይሆን ይሄኛውን ስትጠቀሙ ነው ኮንስታንትሊ ድሮ እንድታደርጉ ያደርጋችኋል። ይኸው የምትፈልጉት ስትራክቸር ማርኬቱ ላይ ድሮ ማድረግ ትችላላችሁ። ይሄኛውን ቢሆን ምንም አያቆምም። ይሄኛውንም ነክታችሁ እዚህ ጋርም እንዲህ ማድረግ ትችላላችሁ፣ እዚህ ጋርም እንዲህ ማድረግ ትችላላችሁ። ይኸው እዚህ ጋርም በምትፈልጉት መልኩ ማርኬቱ ላይ ድሮ ማድረግ እንድትችሉ ያስችላችኋል። ከዛ ስትፈልጉ እችኛዋን ትነኩና የምትፈልጉት ቱል ታጠፉታላችሁ ማለት ነው። የማትፈልጉትን ታጠፋላችሁ፣ የምትፈልጉትን ታስቀምጣላችሁ። በተጨማሪ ይሄኛው ደግሞ ቤኔፊቱ ምንድነው? ፎር ኤግዛምፕል እዚህ ጋር ያለውን ነገር በሙሉ ስየዋለሁ፣ ግን አሁን ለምሳሌ ይሄኛው እንዳይንቀሳቀስ የምፈልግ ከሆነ እዚህ ጋርም ቶሎም ታገኙታላችሁ፣ እዚህ ጋርም ታገኙታላችሁ። እዚህ ጋር ሎክ ታደርጉታላችሁ። ይሄንንም ሎክ ታደርጉታላችሁ። ኢቭን ኢፍ ስትስሉ እንደ ድንገት ነክታችሁት እንዳታበላሹት ሎክ ታደርጉትና አሁን ለምሳሌ እዚህ ጋር የፈለገ ብነካው ሎኩን ካላጠፋሁት ስቲል ይሄኛው የትሬዲንግ አናላይስ ያደረኩት አይነቃነቅም ማለት ነው። አሁን ይሄኛው ሎክ አላደረኩትም። ሎክ ያደረኩት ይሄ ነው። ብነካው ምንም አይንቀሳቀስም ማለት ነው። በተጨማሪ እዚህ ጋር ያሉት ቶሎች ያን ያክል እንትን አይደሉም። ፕላስ እዚህ ጋር ነው የምጠቀመው ምንድነው ጎልድ ብቻ ያለኝ። ይሄኛው ራሱ አደራረኩትም። ትሬድ የማደርገው ኦንሊ ጎልድ ነው። ስለዚህ ጎልድን አናላይስ የማደርገው ስለሆነ ይሄንን ብቻ ነው የምጠቀመው ማለት ነው። እዚህ ጋርም ደግሞ ይሄንን አናላይስ ይሄኛው የምታስቀምጡበት ዳታ አለ። የምትፈልጉትን ብቻ የምትፈልጉትን አሁን ኢሮዩስዲ ከሆነ እዚህ ጋር ትነኩና
EUR/USD. የዩኤስዲ ከሆነ EUR/USD ትላላችሁ። እቺን ትነካላችሁ። GBP USD GBP JPY ከሆነም GBP JPY EUR JPYም ከሆነ በዚህ መልኩ እዚህ ጋር ማስቀመጥ ትችላላችሁ። እዚህ ጋር እንደምታዩት ፕራይሳቸው እዚህ ጋር ያሳያችኋል። ስለዚህ እዚህ ጋር በጣም መረበሽ የማትፈልጉ ከሆነ እነዚህ ታጠፏቸዋላችሁ። ላስት ቼንጅ ፐርሰንት የሚለውን ታጠፉታልና ሲምቦሎቹ ብቻ ነው የሚታዩት። ሲምቦሎቹንም ማጥፋት ትችላላችሁ ለእናንተ ኮምፎርታብል። ሎጎዎቹ ሲጠፉ ደግሞ እንደዚህ ብቻ ነው የሚሆኑት። XAUSD ኦኬ። ያው እዚህ ጋር ሲምቦሎቹ ብቻ ነው። ሲምቦሎቹን ማስቀመጥም ማጥፋትም ትችላላችሁ ማለት ነው። ግን ትሬድ የምታደርጉ ከሆነ ሞር ሲምቦሎቹን ብታዩዋቸው አሪፍ ነው። በተለይ በደንብ ሰሌክት አድርጋችሁ ማርኬቶቹ እንድትነካኳቸው በደንብ ሰፖርት ያደርጋችኋል። እዚህ ጋር አላርም ነው። አላርሞቹም እንዳልኳችሁ ሰብስክሪፕሽን ላይ ዲፔንድ ያደርጋል። ፎር ኤግዛምፕል አሁን ለምሳሌ ጎልድ ላይ አርግቼ አላርም ማስቀመጥ የምፈልግ ከሆነ ማርኬቱ እዚህ ጋር ችኛውን ክሎዝ ሲያደርግ አላርም የሚለውን ነካለው። ክሮስ ሲያደርግ ነው አላርም እንዲያደርግ የምትፈልጉት። ወደ ክሮስ አፕ፣ ክሮስ ዳውን፣ ግሬተር ዛን ሲሆንም ደግሞ በቃ እዚህ ጋር በጣም ብዙ አማራጭ አላችሁ። ማርኬቱ ምን አይነት ዳይሬክሽን ሲያሳይ እናንተን አላርም እንዲሰጣችሁ የምትፈልጉበት ወይ ማለት ነው። ተጨማሪ እዚህ ጋር አለ ሆሪዞንታል ሬይ አለ። እዚህ ጋር ደግሞ አንዴ ብቻ እንዲጠራ ነው የምትፈልጉት ወይ የሚለውን ነገሮች አሉ። እዚህ ጋር የአላርም ኔሙን ትሞላላችሁ። ሜሴጅ ምን አይነት ሜሴጅ እንዲጽፍላችሁ እዚህ ጋር የምትፈልጉት ያ ነገሮች በሙሉ እዚህ ጋር ትሞሉትና ታስቀምጣላችሁ ማለት ነው። ልክ ስታስቀምጡት እዚህ ጋር የአላርም ምልክት ያመጣል። ድጋሚም አላርም መስጠት ትችላላችሁ። ሰብስክሪፕሽን ሲኖራችሁ በጣም ብዙ አላርሞችን ማስቀመጥ ትችላላችሁ። ያ ማለት የሚጠቅማችሁ ምንድነው? አንዳንዴ ማርኬት ላይ ሴታፕ ታስቀምጡና ማርኬቱ ላይ ኤግዛክት ታይሙ ላይ ቁጭ ላትሉ ትችላላችሁ። ትምህርት ልትሄዱ ትችላላችሁ። የሆነ ቦታ ጂም ውስጥ እየሰራችሁ ሊሆን ይችላል። ስራ ቦታ ላይ ስራ ላይ ልትሆኑ ትችላላችሁ። ግድ ማርኬት ኮንስተንትሊ መቋጠር አይጠበቅባችሁም። ግን እናንተ ኖቲፊኬሽን ሲጮህ በደንብ የምትሰሙ አይነት ሰዎች ከሆናችሁ ኖቲፊኬሽን አርም ታስገቡታላችሁ። ከዛ ያላችሁን ሴታፕ ታስቀምጣላችሁ። እንዳልኳችሁ ያ ማርኬት እናንተ የምትፈልጉት ሴታፕ ላይ ሲመጣ የምትፈልጉትን አላርም እንዲሰጥ ታደርጋላችሁ ማለት ነው። ይሄ በጣም አሪፍ እና ቤስት ዌይ ነው። እኔም በተደጋጋሚ ድሮ ከምጠቀምበት አንዱ ነገር ውስጥ አላርም እጠቀማለሁ ማለት ነው። ሞር ሄልፕ አድርጎኛል። በተለይ ጂም ቤት ስገባ ምናምን አላርም ነው ማስቀምጠው። ከዛ ልክ አላርሙ ሲጮህ ኢንትሪ እገባለሁ ወይ ደግሞ ማርኬቱ እዛ ጋር እያሳየ ያለውን ካራክተር በደንብ ትኩረት ሰጥቼ እንድመለከት ያደርገኛል ማለት ነው። ኦኬ በተጨማሪ እነዚህ ናቸው ሞር የምጠቀመው። በተጨማሪ ደግሞ ድሮ ምን እንደማደርግ ልንገራችሁ። ልክ ፎሬክስ ትሬዲንግ የጀመርኩ ታይም ምናምን ወደ 4 ወር እንዳልኳችሁ ሞር ኤክስፒሪየንስ ማድረግ በነበረብኝ ታይም ምንድነው የማደርገው ልክ
ማስተውላቸው ነገሮች አሉ የዛኔ የማውቃቸው ማለት ነው። ይሄ የምላችሁ ምንድነው ቤዚክሊ በትሬዲንግ ላይ በደንብ ፕሮፊታብል የሚያስደርጋችሁ ኖሌጅ ካላችሁ ዳስ ኢን ግን በደንብ ኖሌጅ ሲክ ማድረግ መቻል አለባችሁ። ግን የዛኔ ማቃቸው ኖሌጆች አሉ አንዳንድ አሁን ላይ በደንብ ትኩረት ያልሰጧቸው እና እነዛንም ጭምር በደንብ እንድመለከት አድርጎኛል ወደኋላ ተመልሼ ሳይ። ይሄ በጣም ነው የሚጠቅማችሁ። ፕላስ የሆነ ኢንጆይ እያደረጋችሁ ስለሆነ ያን ያክል ሲሪየስ ሳትሆኑ በደንብ ቁጭ ብላችሁ ከፍታችሁት 5 ደቂቃ ነው 25 ደቂቃ ነው የሚሰጠው አይደል ነው ያ ቁጭ ብላችሁ ኢንጆይ ያደረጋችሁ ምናምን ሪከርድ ማድረግ ነው። እዚህ ጋር እንደዚህ እንደዚህ አይቼ ነበር ምናምን ትላላችሁ። ከዛ ከራሳችሁ ጋር እያወራችሁ በደንብ ቪዲዮ ሪከርድ ማድረግ ነው። ያ በጣም አሪፍ ቤኔፊት አለው ማለት ነው። ኦኬ ወደ ቻርታችን እንመለስ። ማርኬት ትሬንድ ያደርጋል። ስለዚህ ማርኬቶች ስንት አይነት ሙቭመንት አላቸው? የመጀመሪያው ማርኬቱ አፕ ትሬንድ ነው። ይሄ ማለት ማርኬቱ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ይሰራ መልኩ ስትራክቸራል ሲያሳይ እና ማርኬት ወደ አፕትሬንድ ሲሄድ ይሄ ምን እንለዋለን? አፕትሬንድ እንለዋለን። ከዛ ማርኬቱ ደግሞ በተቃራኒ ሳይድ ማርኬቱ በዚህ መልኩ ስትራክቸራሊ እያሳየ ደግሞ ወደ ዳውን ሲሄድ ደግሞ ምንድነው የምንለው? ይሄን ዳውን ትሬንድ እንለዋለን ማለት ነው። ያ ይሄን አፕ ትሬንድ ይሄን ዳውን ትሬንድ እንለዋለን። እና አፕ ትሬንድ እና ዳውን ትሬንድ እንዴት ነው እኛ የምንለየው ማርኬት ላይ ለሚለው ምንድነው ምንጊዜም አንድ ማርኬት አንድን ፕራይስ ተች አድርጎ ቀጣይ ፖቴንሻሊ ባለው ስትሮንግ ካንድልስቲክ እና ስትሮንግ ስትራክቸር ማርኬቱ ላይ ፕሪቪየስ የነበረውን ሬዚስታንስ ብሬክ የሚያደርገው ከሆነ ፎርስፉሊ ያ ምን ብለን ነው የምንጠራው? ማርኬቱ ወደ ባይ ከሆነ ብሬክ ያደረገው ማርኬቱ አፕትሬንድ ስትራክቸር ላይ ነው ብለን ነው የምንጠራው። ስለዚህ ማርኬቱ ልክ የላይኞቹን ፖቴንሻሊ ብሬክ እያደረገ ሲሄድ ይሄ ማርኬት ስትሮንግሊ ወደ ሃይ ወይም ደግሞ ወደ ባይ የመሄድ ፖቴንሻል አለው። ስለዚህ አፕትሬንድ ስትራክቸር ነው እያሳየን ያለው ማለት ነው። እዚህ ጋር እንደምትመለከቱት አት ዘ ሴም ታይም ወደ ዳውንም ስትራክቸር ሲሄድ ፕሪቪየስሊ የነበረውን ስትሮንግ የሚባሉ እነዚህ ነው ፕሪቪየስሊ ስትሮንግ የምንላቸውን ሰፖርት ሌቭሎች ፕሪቪየስሊ ስትሮንግ የነበሩ ሬዚስታንስ ሌቭሎችን ብሬክ ሲደረጉ እነዚህ ናቸው ሬዚስታንስ ሌቭሎች። ሰፖርት ሌቭሎቹ እነዚህ ናቸው ማለት ነው። ስለዚህ ማርኬቱ ፖቴንሻሊ ፕሪቪየስሊ የነበሩ ሰፖርት ሌቭሎችን በስትሮንግ ሞመንተም ባለው ካንድልስቲክ እና ስትራክቸር ማርኬቱን ብሬክ ሲያደርገው ምን ብለን እንጠራዋለን? ማርኬቱ ካራክተራሊ ወደ ዳውን እየሄደ ነው። ስለዚህ ዳውን ትሬንድ ስትራክቸር ነው ያለው ብለን እንጠራዋለን ማለት ነው። ኦኬ ስለዚህ እዚህ ጋር ስትራክቸራሊ ምን ብለን ነው የምንጠራው? ማርኬቱ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ስትራክቸር ነው እየሰራ ሄደው ማለት ነው።
No. Okay. ስለዚህ እነዚህን ሃየር ሃይ ብለን ነው የምንጠራቸው። እዚህን ደግሞ ሃየር ሎ ብለን ነው የምንጠራቸው ማለት ነው። ሞር ብሪፍሊ አንደርስታንድ እንድታደርጉት ነው እነዚህ ሰልፍ እያስቀምጥኩላችሁ ያሉት። ከዛ ማርኬቱ ፖቴንሻሊ ሃየር ሃይ ክሬት አድርጓል። ከዛ ሃየር ሎም አለው። ስለዚህ ማርኬቱ እንደምታየው ደግሞ ፕሪቪየስሊ የነበረውን ሬዚስታንስ ሌቭልን ፖቴንሻሊ ብሬክ አድርጎታል። ስለዚህ ይሄ ማርኬት ወደ ባይ ስትሮንግሊ ሄዶ ፕሪቪየስሊ የነበረውን ስትሮንግ ሰፖርት ሌቭል ብሬክ ሲያደርገው ፖቴንሻሊ ወይም ደግሞ ሃየር ሎ የምንለውን ብሬክ ሲያደርገው ምንድነው ክሬት የሚያደርገው? እነዚህ ሎወር ሎ ብለን ነው የምንጠራቸው። ሲሄድ ደግሞ ምንድነው ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ነው። እንደዛውም ማርኬቱ ወደ አፕ ትሬንድ ሲሄድ ትሬንድ ተጠቀምን ተብሎ የሚባለው ምንድነው ማርኬቱ እንደዚህ ስትራክቸራሊ ፕሪቪየስሊ የነበሩት ሰፖርት ሌቭሎች ትሬንዱን ሪስፔክት እያደረገው በዚህ መልኩ ትሬንዱን ሪስፔክት እያደረገው የሚወርድ ከሆነ ምን ብለን ነው የምንጠራው? ያው ምን ብለን ነው የምንጠራው? ይሄን አፕ ትሬንድ ስትራክቸር ነው እንለዋለን ማለት ነው። ትሬንዱ ማርኬቱ ሪስፔክት እያደረገ ነው እየሄደ ያለው። ስለዚህ አፕ ትሬንድ ስትራክቸር ላይ በደንብ አይደንቲፋይ የምናደርገው እዚህ ውስጥ ምንድነው ሁሉንም ላስቀምጥላችሁና ሞር ብሪፍሊ አንደርስታንድ ታደርጉታላችሁ። ያው ስለዚህ ማርኬቱ አፕትሬንድ ስትራክቸር ሲያመጣ ምንድነው ያልኳችሁ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ማርኬቱ ክሬት ሲያደርግ አንድ ከስትራክቸራል አንጻር ምንድነው ማየት ያለባችሁ ካንድልስቲክ ፎርሜሽኑ ፖቴንሻሊ የላይኛው ሬዚስታንስ ሌቭል ብሬክ እያደረገው ሲሄድ ነው። ያ ምን ማለት ነው? አንድ ካንድልስቲክ ፎርሜሽን ለምሳሌ ላስረዳችሁ። እዚህ ጋር አንድ ካንድልስቲክን እንውሰድ። ይሄ ካንድልስቲክ እንደምታዩት እዚህ ጋር ይሄን በደንብ ዙም ላድርግና ላሳያችሁ።
እዚህ ጋር ይሄን ማርኬት አንደኛ ኦፕኒንግ ፕራይስ አለው እዚህ ጋር ይሄኛው ኦፕኒንግ ፕራይስ ነው ይሄኛው ሎ ፕራይሱ ነው ይሄኛው ዊክ የምንለው ነው ፕላስ ይሄ ቦዲ ነው ፕላስ ይሄኛው ክሎዚንግ ፕራይስ ቦዲው ነው እንደዛውም ደግሞ ይሄኛው የላይኛው ሊኩዊዲቲ ጫፍ ደግሞ ምንድነው ሃይ ፕራይሱ ነው ስለዚህ አንድ ካንድስቲክ እንደዚህ ይሄኛውን ካያችሁ ይሄኛው በካንድስቲኩ የተሸፈነ ከሆነ ይሄ ስትራክቸሩ እንደዚህ በካንድስቲክ የተሸፈነ ከሆነ ይሄ ስትራክቸሩ ምንድነው ብለን የምንጠራው ይሄኛው ቦዲ ብለን ነው የምንጠራው የላይኛው ዊክ ብለን ነው የምንጠራው ግን ዊኩ ምንድነው ሪፕሬዘንት የሚያደርገው የዊኩ የላይኛው ፓርት ሊኩዊዲቲ ተብሎ ነው ሊኩዊዲቲ ተብሎ ይጠራል ወይም ደግሞ አንድ ፕራይስ የላይኛውን አንድ የሃይ ፕራይስ ተች አድርጎ ከተመለሰና ይሄ ክሎዚንግ ፕራይሱ አለ አይደለ እዚህ ጋር እንደምታዩት ሃይ ፕራይሱ ሊኩዊዲቲ ተብሎ ነው የምንጠራው እንደዛውም ግን ዊክ ብለን እንይዘዋለን ይሄኛውን ምንም አይነት ቦዲ ስትራክቸር ያሌለው ግን መስመሯን ብቻ ዊክ ነው የምንላት ማለት ነው እዚህ ጋር ክሎዚንግ ፕራይሱ አለ ፕላስ ሃይ ፕራይሱ አለ በተጨማሪም እዚህ ጋር ደግሞ ኦፕኒንግ ፕራይስ አለ ሎ ፕራይስ አለ ማለት ነው ስለዚህ እዚህ ጋር አንድ ነገር ምንድነው የምትመለከቱት ይሄኛው የካንድልስቲክ ፎርሜሽን ስትራክቸር ይሄኛው የካንድልስቲክ ፎርሜሽን ስትራክቸር ምንድነው ማርኬቱ ሃየር ሃይ እና ሃየር ሎ ሲሆን ሪፕሬዘንት የሚያደርገው የሚለውን ነገር ልንገራችሁ ማርኬቱ ምን ጊዜም የላይኛው ፕሪቪየስሊ የነበሩትን እዚህ ጋር ያሉትን ሬዚስታንስ ሌቭል ወይም ደግሞ እዚህ ጋር እንደምታዩት ሃይ ፕራይሶችን ወይም ደግሞ ማርኬቱ ሃይ ፕራይስ ሪጀክት አድርጎ የሄደባቸውን ቦታዎች በቦዲ ስትራክቸራሊ ብሬክ የሚያደርጋቸው ከሆነ ያ ማርኬት ፖቴንሻሊ ወደ የመሄድ አቅም አለው ወደ ባይ የመሄድ አቅም አለው ማለት ነው ስለዚህ አንድ ማርኬቱን አፕ ትሬንድ ነው ዳውን ትሬንድ ነው ብለን ከምንገልጽባቸው አንዱ የካንድልስቲክ ፎርሜሽን አንዱ ምንድነው ፖቴንሻል አለውና ስትሮንግ ኩዊክ የሆነ ካንድልስቲክ ፎርሜሽን ነው ያ ምንላችሁ ምንድነው እንደዚህ አይነት ስትራክቸር ያለው ፎር ኤግዛምፕል የካንድልስቲኩ ስትራክቸር እንደዚህ ቢሆንና ይሄኛው ስትራክቸር እዚህ ጋር ቢሆን ፕላስ ይሄኛው ዊኩ ብቻ እዚህ ጋር ካለ ፎር ኤግዛምፕል ላሳያችሁ ለምሳሌ ያክል ይሄኛው ይሄ ነው ካንድልስቲክ ስትራክቸሩ ደግሞ እንደዚህ ከሆነ ይሄ ማርኬት ፖቴንሻሊ ወደ ባይ ብሬክ አድርጎታል ብለን አንጠራው ያ ምንድነው ማርኬቱ ያ ኤግዛክትሊ ብሬክ አድርጎታል የማርኬቱ ሃይ ፕራይስ እዚህ ሌቭል ላይ ነው እንደምታዩት ማርኬቱ ዊክ አለ ግን ይሄንን ማርኬት ፖቴንሻሊ ወደ ባይ ሄዷል ብለን አንጠራውም እንደውም እኔ ሞስት ፕሮባብሊ ይሄን ማርኬት ሞር ማየው ወደ ሴል ነው ሪዝን ለምንድን ነው ብትሉኝ ሞር ኮንፈርሜሽኖችን የምጠብቀውም ወደ ሴል ነው ሪዝን ለምንድን ነው ማርኬቱ በቦዲ ስትሮንግሊ ብሬክ አላደረገውም ፕላስ ደግሞ እንደምታዩት ስትራክቸራሊ ወደ ባይ ሞመንተም የለውም ማለት ነው ስለዚህ አንድ ማርኬት ወደ አፕ ትሬንድ ነው ዳውን ትሬንድ ነው ብለን ዲተርማይን ለማድረግ ወይም ደግሞ እነዛን ነገሮች ለመግለጽ ካንድልስቲክ ኮንፈርሜሽን ላይ ሞር ዲፕ አንደርስታንዲንግ ሊኖረን ይገባል ማለት ነው አንድ ማርኬቱ ላይ ካንድልስቲክ ፎርሜሽኖችን አንደርስታንድ ከምናደርግበት አንጻር አንዱ ነገር ምንድነው ካንድልስቲክን ማወቅ መቻል ነው ስናውቀው ደግሞ ስለ ቦዲ ማወቅ ስለ ዊክ ማወቅ ነው እንዳልኳችሁ በዊክ ማርኬቱ ብሬክ ከተደረገና ወደ ባይ ሄዶ ማርኬቱ ግን ቦዲው ከፕሪቪየስ ሬዚስታንስ በታች ክሎዝ ካደረገ ይሄ ማርኬት ፖቴንሻሊ ወደ ባይ የመሄድ አቅም የለውም ሞር ኮንፈርሜሽኖችን መጠበቅና ካንድልስቲክ ኮንፈርሜሽኖችን መጠበቅ ማርኬቱ ላይ ካልተፈለገ ድሮዳውን እንድንቆጠብ ያደርገናል ማለት ነው ስለዚህ የዛሬው ክላሳችን ላይ አንዱ እዚህ ጋር የመጀመሪያውን የምንመለከት ግራብ ተደርጓል ሊኩዊዲቲ ግራብ ባላችሁ ስለ ሊኩዊዲቲ ያን ያክል ኮንሰፕቱን ባታውቁትም ስለ ካንድልስቲክ ቦዲ ስትራክቸር እና ስለ ዊክ ብቻ አንደርስታንድ እናድርግ እዚህ ጋር እንደምታየው ፕሪቪየስ ሬዚስታንስ ሌቭል አለ ማርኬቱ ፖቴንሻሊ ከዚህኛው ፕሪቪየስ ሬዚስታንስ አልፎ ሄዶ ነበረ ግን እንዳልኳችሁ ካንድልስቲክ ስትራክቸሩ ግን በዊክ ነው ማርኬቱን ማኒፕሌት ያደረገው ወይም ደግሞ ማርኬቱ ወደ ላይ ፑሽ አድርጎት
ሃይ ፕራይሱ እዚህ ጋር ነው፣ ግን ቦዲው ግን ክሎዝ ያደረገው ወይም ደግሞ ክሎዚንግ ፕራይሱ ግን ታች ነው ማለት ነው። ከፕሪቪየስ ሬዚስታንስ ታች ነው። the same time እዚህ ጋር እንደምታዩት ብሬክ አድርጎታል፣ እዚህ ጋር ብሬክ አድርጎታል፣ እዚህ ጋር ብሬክ አድርጎታል። ግን ይሄ ማርኬት ፖቴንሻሊ ወደ ባይ እዚህ ጋር አልሄደም። ይሁት ብሬክ አደረገው ቀጥታ ወደ ሴል ሄደው ማለት ነው። ስለዚህ ይሄንን ማርኬት ወደ ባይ አፕ ትሬንድ ስትራክቸር ነው ዳውን ትሬንድ ስትራክቸር ነው ብለን ለማየት እና ማርኬቱን ትሬንድ አንደርስታንድ ለማድረግ ካንድልስቲክ ኮንፈርሜሽኖችን ማወቅ በጣም ሄልፕ ያደርጋቸዋል። ለዛም ሞር ሄልፕ እንዲያደርጋችሁ የኤክሲ ስናይፐር ኢቡክ ፖስት አደርግላችኋለሁ እዚህ የኤክሲ ስናይፐር ፍሬምነር ላይ ማለት ነው። ሞር ስለ ካንድልስቲክ ስለ አፕትሬንድ ካንድልስቲክ ዳውንትሬንድ ካንድልስቲክ በተጨማሪ ደግሞ ኒውትራል ካንድልስቲክ የሚባሉ አሉ። እነሱን በደንብ ይዋቸው። ኒውትራል የሚባሉትን በደንብ ይዋቸው። በተጨማሪ ደግሞ ኮንቲኒሽን ካንድልስቲክ የሚባሉ አሉ። እንደዛውም እነሱ ስለ ካንድልስቲክ ፎርሜሽን ማወቃችሁ የተሻለ አንደርስታንዲንግ እንዲኖራችሁ እና ማርኬቱ ላይ በደንብ አናላይሲስ እንድታደርጉና የሆነ ዶክመንትድ የሆነ ኖሌጅ ይኖራቸዋል። ፎር ኤግዛምፕል እኔ አንድ ነገር እዚህ ጋር ልንገራችሁ። ትሬዲንግ ላይ ያለኝን ማይንድ ሴት ነው እዚህ ጋር የምነግራችሁ። ኦልሞስት ስንት ሰው እንዳለ ግን እዚህ ላይ አላውቅም። እስቲ በስልኬ ላይ ያ ናይስ 1700 ሰው ምናምን አለ። በጣም አሪፍ። እዚህ ጋር አንድ ነገር ለእናንተ ልነግራችሁ የምፈልገው ነገር አለ። በፎሬክስ ትሬዲንግ ኤግዛክትሊ ፕሮፊታብል መሆን የምትፈልጉ ከሆነ እኔን ህይወቴን ከቀየሩ ማይንድ ሴቶች ውስጥ አንድ ነገር ልንገራችሁ። በፎሬክስ ትሬዲንግ ውስጥ ማወቅ ያለባችሁ ኖሌጆች ማወቅ አለባችሁ። ይሄ የምላችሁ ምንድነው ስለ ካንድልስቲክ ብቻ ስላወቃችሁ እዚህ ጋር እኮ ፒን ባር መጥቷል፣ እዚህ ጋር እኮ ዶጂ መጥቷል፣ ስለዚህ ማርኬቱ ወደ ሴል ይላል። ኖ እንደዚህ አይነት ማይንድ ሴት ሊኖራችሁ አይገባም። ፕላስ ደግሞ አት ዘ ሴም ታይም እኔም እንደዚህ አይነት ማይንድ ሴት ውስጥ ነበርኩ፣ ግን ፕሮፊታብል እንደሆን ሳይሆን ሉዝ እንዳደርግ ነው የረዳኝ። በደንብ ሉዜ እንዲፋጠን ያደረገው መልሳል። ግን ሪሊ በዚህ ማርኬት ላይ ገንዘብ መስራት የምትፈልጉ ከሆነ ይሄ ማርኬት እንዴት እንደሚንቀሳቀስ እና ለዚህ ማርኬት መንቀሳቀስ ግብዓት የሚሆኑትን ነገሮች ስትራክቸሮች በሙሉ አንደርስታንድ ማለት ስለ ካንድልስቲክ ማወቅ አለባችሁ፣ ስለ ቻርት ፓተርን ማወቅ መቻል አለባችሁ። ግን አንድ ነገር ስትማሩት ከዛ አንጻር እዛ ነገር ውስጥ ገብታችሁ በቃ ከዛ አንጻር ብቻ ማርኬቱን ማየት አይጠበቅባችሁ። ፎር ኤግዛምፕል ላስረዳችሁ። አሁን ለምሳሌ ስለ ካንድልስቲክ ስትማሩ እዚህ ጋር እኮ ፔን ባር መጥቷል፣ እዛ ጋር የተዋል ኢንገልፊንግ ካንድልስቲኩን ማርኬቱ ወደ ባይ እንትን ብሎታል እኮ ምናምን ነገር ሁሌ የምታዩዋቸው ቪዎች በሙሉ ካንድልስቲኮች ነው የሚሆኑት። ያንን ካንድልስቲክ እዚህ ጋር ፒን ባርን የቱ ጋር ነው የምፈልጋት፣ የቱ ጋር ነው ማገኛት፣ ሪጀክሽን ካንድልስቲክ ናት ተብላለች፣ ቡሊሽ ሪጀክሽን ነው ተብሏል ብላችሁ ትኩረታችሁ በሙሉ ቻርት ላይ ስገቡ የሚሆነው ምንድነው ካንድልስቲክ መፈለግ ላይ ነው የሚሆነው። ፎር ኤግዛምፕል ዛሬ ስለ ሊኩዊዲቲ ተማራችሁ። ሶሪ ጋይስ መሀል ላይ ድምፄ የሆነ ስክራች ካደረገ ምናምን ትንሽ ማድረግ ማርኬቱን በደንብ አድርጋችሁ ሰፋ ያለ እይታ እንድታዩ ያደርጋችኋል። ስለዚህ ከነዛ ነገሮች ውስጥም እንዴት እኔን ከረዱኝ ማርኬት እይታዎች ውስጥም አንዳንድ ነገሮችን እናያለን ማለት ነው። ስለዚህ አንድ እዚህ ጋር ላሳያችሁ የፈለኩበት ሪዝን ምንድን ነው ካንድልስቲክ ኮንፈርሜሽን ሞር እንዴት ፓወርፉል እንደሆነ ነው እዚህ ጋር እያሳያችሁ ያለሁት። እዚህ ጋርም እንምጣ። ኦኬ ፎር ኤግዛምፕል እዚህ ጋር ምንድን ነው የምንመለከተው ማርኬቱ ፕሪቪየስሊ የነበረው ሬዚስታንስ ሌቭል ነበረው። እዚህ ጋር እንደምታዩት ሪጀክሽን 1 2 3 ሪጀክሽን የነበረው ማርኬቱ ፕሪቪየስሊ ሬዚስታንስ ክሬት አድርጓል።
ሙቭ አድርጓል። ከዛ አንድ እዚህ ጋር ሙቭ ማሳያችሁ ምንድነው ማርኬቱ ቀጣይ ምን መጣ ፖቴንሻሊ ስትሮንግ ወደ ባይ ፑሽ አድርጎ እዩት እዚህ ጋር ብሬክ አድርጎታል። ብሬክ አደረገው። ከዛ በኋላ ማርኬቱ ሃይ ፕራይሱ እዚህ ጋር ነበረ፣ ግን ክሎዚንግ ፕራይሱ ታች ነው። ግን ካንድስቲኩ አሁን እዚህ ጋር 4 ሃወር ታይም ፍሬም ካንድስቲክ ላይ ነው ያለሁት። ካንድስቲኩ ክሎዝ ከማድረጉ በፊት ግን ማርኬቱ እዚህ ድረስ መጥቶ ነበር አንሰን። ስለዚህ አንድ ማርኬት ካንድስቲክ ሪፕሬዘንት ያደርገዋል። ካንድስቲክ በጣም ሞር ኢምፖርታንት ነው። ማርኬቱ አፕ ትሬንድ ነው ዳውን ትሬንድ ነው ብለን ለመግለጽ ብዬ ስላችሁ ምንድነው የግድ ካንድስቲኩ እዚህ ጋር በቦዲ ክሎዝ ማድረግ መቻል አለበት ከፕሪቪየስ ሬዚስታንስ ሌቭሉ አንሰን። እንዳልኳችሁ ደግሞ ካንድስቲኩም ደግሞ ፉል የሆነ ማሩቡዝ የምንለውን ካንድስቲክ ስትራክቸር መሆን መቻል አለበት። ልክ ማርኬቱ ያው ፖቴንሻሊ ብሬክ ሲያደርገው ኮንቲኒዩሽሊ ማርኬት ወደ ባይ ሙቭ ማድረግ ጀመረ። ፎር ኤግዛምፕል እዚህ ጋር ማየት ትችላላችሁ። አፕ ትሬንድ ስትራክቸር የምንለው ማርኬት ወደ ባይ ፖቴንሻሊ ብሬክ እያደረገ ሲሄድ ነው ማለት ነው። ያው እዚህ ጋርም እዩት ማርኬቱ ፖቴንሻሊ ፕሪቪየስሊ የነበሩትን ሬዚስታንስ ሰፖርት ሌቭሎች ብሬክ እያደረገ የሚሄድ ከሆነ አፕ ትሬንድ እንደዛውም ደግሞ ዳውን ትሬንድ ስትራክቸር ብለን ማርኬቱ ላይ ማየት እንችላለን ማለት ነው። እዚህ ጋር የቱ ጋር ነው የሳለው? ያ እዚህ ጋም ትልቁ ነገር ተሳያችሁ ከነበሩት ነገሮች ውስጥ አንዱ ምንድነው የግድ ካንድስቲክ ፎርሜሽናችን ምን መሆን መቻል አለበት። እንደምታዩት ፕሪቪየስሊ የነበረው ሬዚስታንስ ሌቭል ፖቴንሻሊ ማርኬቱ በካንድስቲክ ብሬክ መደረግ መቻል አለበት። የዛኔ ነው ማርኬቱ ሃየር ሃይ ክሬት አደረገ ብላችሁ ማየት አለባችሁ። ከዛ በኋላ ነው ማርኬቱን ሪፕሬዘንት የምታደርጉት ማርኬቱን ከዛ በኋላ አናላይስ የምታደርጉት ማለት ነው። በመቀጠል ምንድነው የምንመለከተው እዚህ ጋር እንዳየነው አፕ ትሬንድ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ስትራክቸር ማርኬቱ ሲሰራ ማርኬት ወደ አፕ ትሬንድ ነው እየሄደ ያለው። ስለዚህ እዚህ ጋር ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ደግሞ ክሬት እያደረገ ማርኬቱ ወደ ዳውን ሲሄድ ደግሞ ዳውን ትሬንድ ስትራክቸር ነው እየሰራ ያለው ማለት ነው የምንለው። ፕላስ ማርኬቱ ፕሪቪየስሊ የነበሩትን ሬዚስታንስ ሌቭሎች ፖቴንሻሊ ብሬክ ሲያደርጋቸው እዩዋቸው ስትራክቸሮቹን እሺ እዚህ ጋር ፖቴንሻሊ ብሬክ ሲደረጉ እዚህ ጋር ትሬንድ ስትራክቸሩን ሪስፔክት ማድረጉን ጀስት ላይ አውቶማቲክሊ የሆነ ሪድ ማድረግ መቻል አለባችሁ ማለት ነው። ቀጣይ ያለው ስትራክቸር ደግሞ ምንድነው ማርኬቱ ሳይድ ዌይ ሲሄድ ነው። እንደምታዩት ማርኬቱ ስትራክቸራሊ በሬዚስታንስ እና በሰፖርት መሀል ላይ ሳይድ ዌይ የሚሄድ ከሆነና አኪሙሌት የሚያደርግ ከሆነ ይህንን ሳይድ ዌይ ነው ብለን የምንጠራው ማለት ነው። ቅድም እንዳልኳችሁ ስንት ስትራክቸሮች አሉ? 3 ስትራክቸሮች አሉ ብያቸዋለሁ። አንዱ አፕ ትሬንድ፣ ዳውን ትሬንድ እና
ሳይድዌይ የምንላቸው ሲሆን ሳይድዌይ ብለን ደግሞ የምንጠራው ማርኬቱ ምንድነው? ምንም አይነት ፖቴንሻሊ ማርኬት ወደ ባይ ስትራክቸራሊ ብሬክ ያደርገውም ግን እንዳልኳችሁ በተሰመረለት ወይም ደግሞ እዛ ባለው ሰፖርት ላይን ውስጥ ብቻ ማርኬቱ ሃይ ፕራይስ ሎ ፕራይስ ሃይ ፕራይስ ሎ ፕራይስ የሰራ ስትራክቸራሊ በዚህ መልኩ ፎርሜሽን ሲያመጣ ምን ብለን ነው የምንጠራው? ሳይድዌይ ስትራክቸር ነው ያመጣ ያለው ብለን ነው የምንጠራው ማለት ነው። ስለዚህ አንድ ይሄ ራሱን የቻለ ማርኬት ስትራክቸር ነው። ሞስት ፕሮባብሊ ሪቴል ትሬደሮችን ማርኬት ላይ ፖቴንሻሊ እንዲገቡ የሚያደርጋቸው አንዱ ሪዝን ምንድን ነው? ማርኬቱ ሬዚስታንስ እና ሰፖርት ሌቭል በዚህ መልኩ ፖቴንሻሊ ሪስፔክት ሲያደርግ ነው። ምክንያቱም ምንድን ነው መሰላችሁ እዚህ ማርኬት ላይ እኛ ትሬድ ስናደርግ የኛ ቮሊዩም አንድ ራሱን የቻለ ቫልዩ አለው። ስለዚህ እዚህ ማርኬት ላይ እኛ እንድንገባ ደግሞ ሞር ሊኩዊዲቲ ያስፈልገናል። ሊኩዊዲቲ ምንድን ነው ቤኔፊቱ? እኛ እዚህ ማርኬት ላይ እንድንገባ የሚረዳው ነገር አንድ እዚህ ማርኬት ላይ መተን ኢንቨስት ለማድረግ ሪቴል ትሬደሮች ሊኩዊዲቲ የሚፈልጉበት ሪዝን ምንድን ነው? ፎር ኤግዛምፕል እኛ በተፈጥሯችን እኛ የሆነ ተደጋጋሚ አልሴ እኔ 2 ብር ሰጣችሁኝ 4 ብር አድርግቼ ብሰጣችሁ ኔክስት ታይም ታምኑኛላችሁ። ስለዚህ 4 ብር ነው የምትሰጡኝ ማለት ነው። ኔክስት 8 ብር አድርግቼ እንድሰጣችሁ at the same time ተመሳሳይ ሙቪ ነው እዚህ ማርኬት ላይ የሚፈጠረው። ስለዚህ እዚህ ማርኬት ላይ ማርኬት ሜከሮች ምንጊዜ ማርኬቱን ሙቭ ሲያደርጉት ወይም ደግሞ ስትራክቸራሊ ማርኬቱ ሳይድ ዌይ አፕ ትሬንድ ስትራክቸር እንዲሰራ ሙቭ ሲያደርጉት እዚህ ማርኬት ላይ እንዴት ነው ሪቴል ትሬደሮች ፕሮፊታብል የሚሆኑት? እንዴት ነው ሪቴል ትሬደሮች እዚህ ማርኬት ላይ ገንዘብ ሜክ ማድረግ የሚችሉት የሚለውንም ደግሞ አንደርስታንድ ማድረግ መቻል ሞር ገንዘባችንን ካልተጠበቀ ድሮዳውንም ከመጠበቅ አንጻር በጣም ትልቅ ቤኔፊት ያለው ናውሌጅ ነው ማለት ነው። ስለዚህ አንድ ከነዚህ ስትራክቸሮች ውስጥ እንማራለን ማለት ነው። ቀጣዩ ላይ ስናችን ምንድን ነው የሚሆነው? ኦኬ ያ ኦኬ። ስለዚህ ቀጣዩ ሌስናችን ደግሞ ምንድን ነው የሚሆነው? ሞር ሊኩዊዲቲን እንዴት ነው አይደንቲፋይ አድርገን ማወቅ የምንችለው? ፎር ኤግዛምፕል እኔ ስለምን ነግራችኋለሁ እዚህ ጋር ስለ ማርኬት ሜከሮች ስትራክቸራል ምንድን ነው እንደሚሰሩ ማርኬቱን አሁን ለምሳሌ ቅድም እንዳልኳችሁ ትረስት ነው ቢልድ የሚያደርጉት እዚህ ማርኬት ላይ አንደኛ ገንዘብ ብቻ ሳይሆን የሰዎች ኢሞሽንም ጭምር ነው ትሬድ የሚደረገው። ምክንያቱም አብዛኞቹ ሰዎች ለምንድን ነው እንዴት ነው ገንዘብ ሉዝ ያደረጋችሁት ብላችሁ ስትጠይቋቸው ኢቭን ኢፍ ኖሌጅ ኖሯቸው በመጀመሪያ እኮ ሰርቼ ነበር 100 ዶላር ሰራው፣ ከዛ በኋላ 150 ሰራው፣ ከዛ 400 ሰራው፣ 3000 ሰራው፣ ከዛ በኋላ ሁሉንም ገንዘብ ሉዝ አደረኩት ሲሉ ተደጋጋሚ ወሬ እሰማለሁ። እንደዛውም አት ዘ ሴም ታይም እዛው ሁኔታ ውስጥ ስለነበርኩ እንዴት እዚህ ማርኬት ላይ እንደዚህ አይነት ነገር ሊያጋጥመን እንደሚችል እና እንዴት ነው እዚህ ማርኬት ላይ ትሬድ ማድረግ ያለብን የሚለውን ነገር የተወሰነ መልኩ እናየዋለን። ኦኬ ፎር ኤግዛምፕል እዚህ ጋር ማርኬቱ ሳይድዌይ ሲሄድ ሪቴል ትሬደሮች በምን አይነት መልኩ ኢሞሽናቸውን ቢልድ እንደሚያደርጉ ኮንፊደንሳቸውን ቢልድ እንደሚያደርጉ ብዙ ገንዘብ ኢንቨስት እንደሚያደርጉ ቴክኒክሊ እንመልከት። ኦኬ እዚህ ጋር እንደምታዩት ማርኬቱ ሬዚስታንስ እና ሰፖርት ሌቭል አለ። ልክ ማርኬቱ የመጀመሪያ ሬዚስታንስ ፖይንት ላይ ሲመጣ ሁሉም ሰምታቁ ሪስክ ማኔጅመንት አለ፣ ማኔጅመንት አለ፣ 0.01 ሎ ሳይዝ ይገባል። ስሞል አካውንት ያላቸው ትንሽ ጠንከራ ያለ አካውንት ያላቸው ደግሞ 0.01 ሎ ሳይዝ ይገባል። ማርኬቱ እዚህ አካባቢ ላይ ሪጀክሽን አለው ተብሎ ስለሚታሰብ ማለት ነው። ስለዚህ ማርኬቱ እንደሚፈልጉት ስትራክቸራሊ መጥቶ ፕሪቪየስሊ የነበረው ሊኩዊዲቲ ሌቭል ላይ ታች ሲያደርግ ፕሮፊታቸውን ይወስዳሉ። ምክንያቱም ማርኬቱ ከዚህ ሪጀክሽን ስለሚታሰብ ምክንያቱም አብዛኛዎቹ ሪቴል ትሬደሮች ሰፖርት እና ሬዚስታንስ ፎሎ አፕ እያደረጉ ነው ትሬድ የሚያደርጉት ማለት ነው። የላይኛው ሬዚስታንስ ብለን የምንጠራው ይሄኛውን ነው። ሰፖርት ብለን ደግሞ የምንጠራው የታችኛውን። ስለዚህ ሬዚስታንስ ላይ ማርኬቱ ሲመጣ ሴል ነው የሚገቡት፣ ሰፖርት ላይ ሲመጣ ደግሞ ባይ ተብሎ የሚገባው ማለት ነው። ስለዚህ ማርኬቱ ከዚህኛው ሬዚስታንስ ወደ ሴል ይገቡታል፣ ከዚህኛው ሰፖርት ወደ ባይ ይገቡታል። አት ዘ ሴም ታይም ከዚህኛው ወደ ሴል ይገቡታል፣ ከዚህኛው ግን ወደ ባይ ይገቡታል። እዚህ ጋር ግን የተለየው ነገር ያለው ምንድነው? አንደኛው ማርኬቱ ላይ አት ዘ ሴም ታይም ሁለቴ ፕሮፊታብል እንዲሆኑ ያደረጋቸው ምን ይጨምራል? አንደኛ ኮንፊደንሳቸውንና ማርኬቱ ላይ ግሪዲነታቸው ላይ ሞር ይጨምራል። ምክንያቱም አይ ካን ዱ ኢት ይሄንን ነገር ፕሮፊት ማድረግ ጀምራለሁ፣ ማርኬቱን ቢት ማድረግ ጀምራለሁ፣ ይሄን ያክል ገንዘብ እንድሰራ ረድቶኛል ምናምን ነገር ይባልና መጀመሪያ ላይ 0.01 ሎ ሳይዝ የሚጠቀሙ የነበረው 0.3 0.4 ተጠቀማል። ምክንያቱም ያ ሌቭል ትረስትድ ሆኖላቸዋል። ስለዚህ ሞር እንዳልኳችሁ ግሪዲነታቸውም እንዲጨምራል ማለት ነው። ከዛ በኋላ ሞር ፖቴንሻሊ ስትሮንግ የሆኑ ሎ ሳይዞች እንዲጠቀሙ ያደርገዋል። እንደምታዩት እዚህ ጋር ሃይሎ ሳይዝ ይገባሉ፣ እዚህ ጋርም ሃይሎ ሳይዝ፣ እዚህ ጋርም ሃይሎ ሳይዝ
በደንብ ገንዘብ እንዲሰሩ ይደረጋል። አት ሴም ታይም ማርኬቱ ብዙ ጊዜ አንዴና ሁለቴ ተች ካደረገ በኋላ ስትሮንግ ሙቭ ያል ይህንን ስትራክቸር ላጥፋውና ድጋሚ ልሳለው። ፎር ኤግዛምፕል አንድ ስትራክቸር ማርኬቱ እዚህ ጋር ከሰራ በኋላ እንዳልኳችሁ ማርኬቱ ፖቴንሻሊ ፕሪቪየስሊ ሪስፔክት ያደረጋቸውን ሬዚስታንስ ሌቭሎች ብሬክ ያደርጋቸዋል ወደ ባይ ማለት ነው። ፖቴንሻሊ እዚህ ጋር ወደ ባይ ይገቡታል ማለት ነው። አንሰን ግን እዚህ ጋር ወደ ባይ የሚገቡበት ሪዝናቸው ምንድነው? አንደኛ ማርኬት ወደ ላይ ብሬክ ተደርጓል በማለታቸው ነው። ግን አንደኛው ጥፋታቸው ደግሞ ምንድነው? ካንድስቲክ ኮንፈርሜሽን አለመጠበቅ መቻል ነው። ቀደም እንዳሳየዋችሁ እንደ ምሳሌ ካንድስቲኮችን ቻርት ላይ ተጠቅመን አይተናቸዋል። ካንድስቲክ በጣም ስትሮንግ ቤኔፊት ነው ያለው እዚህ ማርኬት ላይ። ምክንያቱም እኛ ትሬድ የምናደርገው ወይም ደግሞ ዳታውን ሪፕሬዘንት የሚያደርገው በካንድስቲክ ነው። ካንድስቲክ ቻርት ትሬድ እስከምናደርግ ድረስ ካንድስቲክን በደንብ አንደርስታንድ ማድረግ መቻል አለብን። አሉ በጣም ብዙ ቻርቶች፣ ላይን ቻርቶች አሉ፣ ፉትፕሪንት አለ። ፎር ኤግዛምፕል እዚህ ጋር በጣም ብዙ አሉ። ባር ቻርት አለ፣ ካንድስቲክ፣ ላይን ቻርት፣ ቮሊዩም ካንድል፣ ላይን ማርኬት፣ ፉትፕሪንትም አት ሴም ታይም ቮሊዩም ፉትፕሪንት አለ። ግን እኛ እዚህ ማርኬት ላይ አንደርስታንድ የምናደርገው ካንድስቲክ ነው። እንዳልኳችሁ እኛ የምናውቃቸውንም የማርኬት ስትራክቸሮችን በደንብ የተማርነው ካንድስቲክ ነው። ስለዚህ ካንድስቲክን በደንብ ሞር አንደርስታንድ ካላደረግን እዚህ ማርኬት ላይ ከጨዋታ ውጭ ከምንሆንባቸው አንዱ ነገሮች ውስጥ እሱ ነው። ስለዚህ እዚህ ጋር ምንድነው የተፈጠረው? ማርኬቱ ፖቴንሻሊ ፕሪቪየስሊ የነበሩትን ሬዚስታንስ ሌቭሎች ብሬክ ካስወጣቸው በኋላ የመጀመሪያ ስቶፕ ሎሳቸው እዚህ ጋር አንተ ያደርገዋል። ሴም ታይም ማርኬቱ ደግሞ እዚህ ጋር ተመልሶ ሲመጣ ወደ ባይ ሲገቡ እዚህ ጋር ፖቴንሻሊ ብሬክ አድርጎት ማርኬቱ እነሱንም ስቶፕ ሆልድ ያደርጋቸዋል ከዚህ ጨዋታ። አንዳንዴ ማርኬቱ ከዚህ ፎርስፉሊ ወደ ታች ይሄዳል። አንዳንዴ ማርኬቱ ወደ ኋላ ተመልሶ ኮንፈርሜሽን ወስዶ ከዛ ማርኬቱ ወደ ታች ይሄዳል ማለት ነው። ስለዚህ ኦኬ ስለዚህ አንድ ማርኬት እዚህ ጋር ስንት አይነት ስትራክቸሮችን አየን ማለት ነው። ማርኬቱ ሳይድ ዌይ ሄደ። ማርኬቱ ፖቴንሻሊ ፕሪቪየስሊ ከነበሩት ሬዚስታንስ ፖይንቶች ወጣ። ከዛ ማርኬቱ ወደ ዞናችን ውስጥ ገባ። ማርኬቱ ፖቴንሻል ሄደ። ስለዚህ ይሄኛውን አንድ ስትራክቸር ምን ብለን ነው የምንጠራው? ይሄኛውን ማኒፕሌሽን ብለን ነው የምንጠራው ማለት ነው። ይሄኛው ስለዚህ ከሊኩዊዲቲ አይነቶች ውስጥ ሁለት አይነት ሊኩዊዲቲ አለ። አንደኛው ባይ ስቶፕ ሊኩዊዲቲ የምንለው አለ። ሁለተኛው ደግሞ ሴል ስቶፕ ሊኩዊዲቲ የምንለው አለ። ማርኬቱ ባይ ስቶፕ ሊኩዊዲቲ ቴክ አደረገ ብለን የምንለው ማርኬቱ በሬዚስታንስ በኩል ፕሪቪየስሊ ክሬት ያደረጋቸውን ሬዚስታንስ ሌቭሎች ፎርስፉሊ ማርኬቱ እነሱን ከጨዋታ ውጭ አድርጎ ወደ ሴል ፑሽ አድርጎ ሙቭ ሲያደርግ ነው ማለት። ስለዚህ ይሄ ምንድነው ዲተርማይን የሚያደርገን ባይ ስቶፕ ሊኩዊዲቲ። ምክንያቱም ወደ ሴል የገቡትን ሪቴል ትሬደሮች ማርኬቱን ወደ ባይ ፑሽ በማድረግ እነሱን ከጨዋታ ውጭ ነው ያደረጋቸው። ስለዚህ ባይ ስቶፕ ሊኩዊዲቲ ብለን ነው የምንጠራው። ታችኛው ደግሞ በኤኛው አት ሴም ታይም ስትራክቸሩ በታችኛው በኩል ሲሆን ደግሞ ሴል ስቶፕ ሊኩዊዲቲ ብለን ነው የምንጠራው ማለት ነው። ይህን ስትራክቸር ደግሞ ሴል ስቶፕ ሊኩዊዲቲ፣ ይህን ስትራክቸር ደግሞ ባይ ስቶፕ ሊኩዊዲቲ እንለዋለን።
at the same time ማርኬቱ accumulate አደረገ previously የነበሩትን ሪስፔክት የተደረጉት ሬዚስታንስ ሌቭሎች ፎርስፉሊ እነሱን ከጨዋታ ውጭ አድርጎ ማርኬቱ ፖቴንሻሊ ወደ ባይ ሲሄድ ምን ብለን እንጠራዋለን? ይህን ሴልስ ኦፍ ሊኩዊዲቲ እንለዋለን። ሌላኛውን ደግሞ ይሄኛውን ባይስ ኦፍ ሊኩዊዲቲ ስትራክቸር እንለዋለን። ስለዚህ ስለ ሴልስ ኦፍ እና ባይስ ኦፍ ሊኩዊዲቲ ስትራክቸር እዚህ ጋር ስናይ አንዱ እኔ ከምጠቀመው ኢንትሪ ኮንፈርሜሽን ውስጥ አንዱ ይሄኛው ኢንትሪ ኮንፈርሜሽን ነው። ስለዚህ ምንጊዜም እኔ እንደዚህ አይነት ትሬዶችን ቴክ ሳደርግ እንደ ሪስክ ማኔጅመንት የምጠቀመው ጊዜም ትሬዶችን ቴክ ሳደርግ በዚህ መልኩ ነው ማለት ነው። አንድ ማርኬቱን እዚህ ጋር የምገባው ፕሪቪየስሊ ከነበረው ሬዚስታንስ ሌቭል ትሬድ ለማድረግ ከምጠቀመው ኢንስትሩመንት ውስጥ አንዱ ፊቦናቺ ሪትሬስመንት ነው። ስለዚህ የኔ ፊቦናቺ ሪትሬስመንት ዲተርማይን የሚያደርገው ማርኬቱን ሞር ስትራክቸራሊ ወዴት ማርኬቱን ፕሪዲክት እንደማድረግ እና ማርኬቱን ወዴት ነው ሎንግ መያዝ ያለብኝ። እንዳያችሁት አብዛኞቹ ትሬዶቼ ሆልድ ማድረጋቸው ትሬዶች አሉ። በጣም ወደ 1700 ፒፕስ ሆልድ ማድረገው አለ፣ ወደ 2000 ፒፕስ 1000 ፒፕስ ሆልድ ማድረጋቸው የጎልድ ፖዚሽኖች አሉ። እነዛን ፖዚሽኖች እንዴት ነው ማርኬቱን ፕሪቪየስሊ ሎንግ ኤክስፔክት አድርግቸው ከሳች ሊይዘው የምችልበት ሪዝን ዋይ ለምንድን ነው ከሚሉት ነገሮች ውስጥ አንዱ ከምጠቀማቸው ቱሎች ውስጥ ፊቦናቺ ሪትሬስመንት ነው። ምንጊዜም ፊቦናቺ ሪትሬስመንት ስትጠቀሙ እንዴት ነው የምትጠቀሙት? እዚህ ጋር እንደምታዩት ማርኬቱ አፕ ትሬንድ እና ዳውን ትሬንድ ስትራክቸር አለን። ስለዚህ ከሎወር ሎ ወደ ሎወር ሃይ ስትራክቸር ነው የምትመጡት ማለት ነው። ወደ አፕ ትሬንድ ከሆነ ዳውን ትሬንድ ስትራክቸር ደግሞ ካለው ምንድነው ከሃየር ሃይ ወደ ሃየር ሎ ስትራክቸር ነው የምትመጡት ማለት ነው። አንደሳን አፕ ትሬንድ ስትራክቸር ካለው ከሎወር ሎ ወደ ሎወር ሃይ፣ አፕ ትሬንድ ዳውን ትሬንድ ስትራክቸር ደግሞ ካለው ከሃየር ሃይ ወደ ሃየር ሎ ስትራክቸር ትመጣላችሁ። ሞር የኔ ቴክ ፕሮፊት ይሄ ነው። የኔ ጥቁር ሌቭል ነው። ማርኬቱን ሞር ኤክስፔክት ማድረገው እስከዚህ ሌቭል ነው። ኢንትሪ ሌቭል ደግሞ እዚህ ሌቭል ውስጥ ነው ማለት ነው። ሞር ቻርት ላይ ገብተን ያቸው ኦኬ ፎር ኤግዛምፕል አንድ እዚህ ጋር ማርኬቱን እንደ ኤግዛምፕል እንጠቀመው። እዚህ ጋር ፕሪቪየስሊ ማርኬቱ ሃየር ሎ ክሬት እያደረገ ፕሪቪየስሊ የነበረው ሬዚስታንስ ሌቭል እዚህ ጋር ነው። እንዳያችሁት ማርኬቱ ፖቴንሻሊ በካንድልስቲክ ነው ብሬክ ያደረገው። ኢት ፖቴንሻሊ ማርኬቱ መጣ እዚህ ጋር ብሬክ አላደረገውም ነበር፣ ግን እዚህ ጋር ኔክስት ታይም ብሬክ አደረገው ፎርስፉሊ። ከዛ አፕ ትሬንድ ስትራክቸር ሰራ። እንደምታዩት ስትራክቸራሊ ዳውን ትሬንድ ስትራክቸር መጣ። ከዛ ማርኬቱ እንደምታዩት ዳውን ትሬንድ ስትራክቸር አመጣ። ይሄ ምንድነው? ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ስትራክቸር ሰራን ማለት ነው። እዚህ ጋር አንድ አንደርስታንድ ማድረግ ያለባችሁ ነገሮች እዚህ ጋር ላሳያችሁ። ማርኬቱ እዚህ ጋር ፕሪቪየስሊ የነበረውን ሬዚስታንስ ብሬክ ሲያደርገው ጠንካራ ስትራክቸር ነው ያለው። ጠንካራ ካንድልስቲክ ማሩ ቡዝ ብለን የምንጠራውን ካንድልስቲክ ስትራክቸር ነው ያለው ማለት ነው። ወይም ፒክ እና ስትሮንግ ሞመንተም ያለው ካንድልስቲክ ነው እዚህ ጋር የምናየው። ስለዚህ ፊቦናቺ ሪትሬስመንት ምን ጊዜ የምትጠቀሙ ከሎወር ሎ ወደ ሎወር ሃይ ነው የምትጠቀሙት ማለት ነው። ያ ማለት እኔ ማርኬቱን ኤክስፔክት የማደርገው እስከዚህ ሌቭል ድረስ ነው ያለውት። ፎር ሃወር ታይም ፍሬም ላይ ነኝ። ኢንትሪ ፖይንቴን ደግሞ ሞር የምፈልገው እዚህ ስትራክቸር ውስጥ ነው ማለት ነው። ወደ ሎወር ታይም ፍሬም ገብቼ ደግሞ እንዴት ኮንፈርሜሽን እንደምፈልግ ላሳያችሁ፣ ቅድም ባስረዳዋችሁ። ያ እዚህ ጋር ማርኬቱ ከመጣ በኋላ አንድ እኔ ከምጠቀማቸው ስትራክቸሮች ውስጥ ምንድነው ማርኬቱ ቅድም ያሳያችሁ ነው ፕሪቪየስሊ ክሬት ያደረጋቸው ሬዚስታንስ ሌቭሎች አሉ። እዩት። አንድ ስትሮንግ ሬዚስታንስ ሌቭል፣ ስትሮንግ ሬዚስታንስ ሌቭል፣ ስትሮንግ ሬዚስታንስ ሌቭል። ከዛስ ምንድነው ያደረገው? ቅድም ስትሮንግ የሚባለውን ሬዚስታንስ ሌቭል ፖቴንሻሊ ብሬክ አደረገው። እዚህ ጋር እንደምታዩት ስትራክቸራሊ ማርኬቱ ምን አደረገ?
ቅድም ብያቸዋለሁ በዊክ ማርኬቱ ፖቴንሻሊ ብሬክ ሲያደርገውና በቦዲ ብሬክ ሲያደርገው ሁለት አይነት ልዩነት አለው ብያቸዋለሁ። ስለዚህ ማርኬቱ በቦዲ ስትራክቸራሊ ብሬክ አደረገው ማለት ያ ማርኬት ፖቴንሻሊ ወዴት የሚሄድ አቅም አለው? ቅድም እንዳወራ ነው ወደ ባይ የሚሄድ አቅም አለው። ስለዚህ ማርኬቱ ስትራክቸራሊ ወደ ባይ ቀይሩታል። ሎወር ታይም ፍሬምን ፊቦናቺ ውስጥ መጠቀም ይቻላል፣ ግን እንዳልኳችሁ ሃየር ታይም ፍሬም ማርኬቱን ሆልድ ማድረግ ይጠቅመኛል ማለት። ስለዚህ ኢንትሪ ፖይንቴ በዚህ ዞን ውስጥ ነው የሚሆነው። ከዛ ማርኬቱን ወደ ባይ ስቶፕ ሎስ ምንድን ነው የሚሆነው? ከዚህኛው በታች ነው ማድረገው። ኦኬ እዚህ ጋር ጥቁር ለብላችን እዚህ ጋር ነው ያለው። ስለዚህ ማርኬቱን ወደ ባይ በዚህ ስትራክቸር በዚህ መልኩ ነው ፊቦናቺ ሪሰርች የምንጠቀሙት ማለት ነው። ስለዚህ ሞስት ፕሮባብሊ ስለ ሊኩዊዲቲ ሞር አንደርስታንዲንግም ደግሞ የሚኖራችሁ በማየት መልኩ እንደሆነ አላስረዳችሁ። 1 hour time frame I'll remove this one. Okay እዚህ ጋር አንድ ነገር ላስረዳችሁ። አንድ እዚህ ጋር ማስረዳችሁ ምንድነው ማርኬቱ ፖቴንሻሊ ስትራክቸራሊ ብሬክ ያደረገ ሲሄድ እና የምንፈልገው ሌቭል ውስጥ ማርኬቱ ስትራክቸራል ከመጣ በኋላ ከካንድስቲክ ከሊኩዊዲቲ ኮንሰፕት አንጻር እኔ ምን አይነት ነገሮች እንደምፈልግ ከዚህ በፊት ፕሪቪየስሊ በዋናው ቻናሌ ላይ ኢንትሪ ፖይንቶችን ስገባ አሳይቻችኋለሁ። ወደኋላ ተመልሳችሁን በደንብ ማየት መቻል ከቻላችሁም ማየት ትችላላችሁ። እንዳትረዷችሁ ማርኬት ፕሪቪየስሊ የነበረውን አንድ ሊኩዊዲቲ ብለን የምንጠራው ምንድነው? አንድ ማርኬት አንድ ፕራይስን ተች አድርጎ ማርኬቱ ወደ ሌላ ስትራክቸር የሚሄድ ከሆነ እዚህ ሌቭል ጋር ሊኩዊዲቲ ያለን ማለት ነው። ስለዚህ ይሄኛውን ሊኩዊዲቲ ፎርስፉሊ ማኒፕሌት አድርጎት ማርኬቱ ከዚህ በላይ ክሎዝ አድርጎ ወደ ታች መጥቶ ፕሪቪየስሊ የነበረውን ሰፖርት ሌቭል ተች ካደረገው እዚህ ጋር ነው ኤክስኪዩት ማድረገው ብያቸዋለሁ። አንድ እዚህ ጋር ኤክስኪዩት ከማደርግበት ሪዝኖች ውስጥ አንዱ ምንድነው? ካንድልስቲክ ኮንፎርሜሽን ነው ብያቸዋለሁ። ስለዚህ አንድ ካንድልስቲክ ኮንፎርሜሽኖች ውስጥ ደግሞ አንዱ ምንድነው? ዊክ እና ቦዲ ነው። ስለዚህ ዊክ መሆን መቻል አለበት ፕሪቪየስሊ ብሬክ ያደረገውን ሊኩዊዲቲ ማለት ነው። ስለዚህ እዚህ ጋር አንድ ነገር ማሳያችሁ ምንድነው ማርኬቱ እዚህ ስትሮንግ ሌቭል ላይ መጣ። እንዳሳየዋችሁ ማርኬቱ ፖቴንሻሊ የነበሩትን ሬዚስታንሶች ብሬክ ሲያደርግ የነበረ ሌቭል ነው። ስለዚህ ማርኬቱ ፖቴንሻሊ ደግሞ እዚህ ሌቭል ጋር ምን አለው? ኦፕን ሌቭል አለው። ፕራይስ ተች ያልተደረገ ኦፕን ሌቭል አለው። ስለዚህ ማርኬቱ ወደዚህ ሌቭል ስትራክቸር ከመጣ በኋላ እኔ ማርኬት ላይ አንድ ከመግባት ከኮንፈርሜሽን ከምጠቀማቸው ነገሮች ውስጥ አንዱ ምንድነው ስትራክቸራሊ እና ማርኬት ላይ ሊኩዊዲቲ ነው ማለት። እንደምታዩት ማርኬቱ ፕሪቪየስሊ የነበረውን ሬዚስታንስ ሌቭሎች ምንም ወደ ባይ አክቲቬትድ ያደረገው ሌቭል የለም። ሰፖርት ሌቭሎችን ነው ብሬክ እያደረገ ያለው። የሬዚስታንስ ሌቭሎች ናቸው። ስለዚህ እዚህ ጋር የነበረውን ስትሮንግ ሬዚስታንስ ሌቭል በምን ብሬክ አደረገው? በቦዲ ካንድልስቲክ ብሬክ አደረገው። አንድ ከዛ በፊት ግን ማርኬቱ ምን እንደሰራ ልንገራችሁ። ማርኬቱ ፖቴንሻሊ ወደ ሴል መጣ፣ ወደ ሴል ስትራክቸር መጣ። ፕሪቪየስሊ የነበረው ሊኩዊዲቲ ክሬት አደረገ እዚህ ጋር። ከዛ ማርኬቱ ምን አደረገ? ፕሪቪየስሊ የነበረው ሊኩዊዲቲ ማኒፕሌት አደረገው። ከሱ ውስጥ ካንድልስቲክ ክሎዝ አደረገ። ከዛ ማርኬት ተመልሶ እዚህ ሌቭል ጋር መጣ። ኢንትሪ ሌቭል አስገባኝ። ከዛ ማርኬቱን ሄደ ማለት ነው። ስለዚህ የኔ ሪስክ ማድረገው ምንድን ነው? እንደዚህ ነው የምጠቀመው። ስቶፕ ሎሴን ከዚህ በታች ነው ማድረገው። ቴክ ፕሮፊቴን ደግሞ እንዳልኳችሁ በፊቦናቺ ሪሰርች ምንድን መጠቀም ትችላላችሁ። ማርኬቱ ፕሪቪየስሊ በሰራቸው ሃይ ሌቭሎችም ወይም ደግሞ ሊኩዊዲቲዎችን እንደ ቴክ ፕሮፊት መጠቀም ትችላላችሁ ማለት ነው። ስለዚህ አንድ ቴክ ካደረኩት ከሊኩዊዲቲ ኢንትሪ ሞዴል ውስጥ አንዱ ይሄንን ማየት ትችላላችሁ ማለት ነው። ስለዚህ የሳልኳቸው ስትራክቸሮች 4 ሃወር ላይ መጥተን ነው የምናገኛቸው። ስለዚህ እዚህ ጋር አንድ ያሳየዋችሁ ነገር ምንድነው ማርኬቱ ሳይድዌይ ስትራክቸር፣ አፕትሬንድ ስትራክቸር፣ ዳውን ትሬንድ ስትራክቸር ላይ ሲሆንና ተጨማሪ ደግሞ ማርኬቱ ወደ እኛ የምንፈልገው ሌቭል ላይ ከመጣ በኋላ ስትራክቸራሊ ቼንጅ ሲያደርግ እንዴት ነው ኢንትሪ ፖይንት የምንገባው፣ እንዴት ነው ኤግዚት ፖይንት የሚኖረን የሚለውን ነገር ነው ያየነው። ስለዚህ ሞር ከነዚህ ነገሮች ውስጥ ደግሞ
አንደርስታንድ በደንብ ልታደርጉት የሚገባው ነገር ማርኬቱ አፕ ኤንድ ዳውን ትሬድ ይሄዳል የሚለው ሞር አንደርስታንድ ማድረግ በጣም ቤኔፊት እንዳለው ሆኖ ኢንትሪ ፖይንታችሁን ደግሞ በደንብ ማወቅ መቻል አለባችሁ። ቅድም እንዳሳየኋችሁ የእኔ አንድ ከምገባው የኢንትሪ ሞዴል ውስጥ አንዱ ይሄ ነው። ምክንያቱም አንድ የምጠብቀው ምንድነው ማርኬቱ ጋይስ አንዴ ውሃ ልጠጣበት እስኪ ቆልቁታል። ኦኬ አሁን ይሰማል። ስለዚህ እንዳልኳችሁ ማርኬቱ አንድ ከምገባባቸው የኢንትሪ ኮንፈርሜሽኖች ውስጥ አንዱ ምንድነው ሊኩዊዲቲ ኮንፈርሜሽን ነው። ያ ምንድነው ማርኬቱ ፖቴንሻሊ ያንን ሌቭል ብሬክ እንዳደረጉ አስመስሎ ሪቴል ትሬደሮችን ከጨዋታ ውጭ ካደረገ በኋላ ነው እኔ ማርኬቱን ኤክስኪዩት የማደርገው። ቅድም እንዳሳየኋችሁ እዚህ እንደዚህ አይነት ኢንትሪ ፖይንቶችን መፈለግ በጣም ትዕግስት ይፈልጋል። በተጨማሪ ደግሞ ሞር ማርኬቱን አንደርስታንድ ማድረግ እና በደንብ ፕራክቲስ ማድረግ ይጠበቅባቸዋል። ያ ነገሮች አንደርስታንድ ለማድረግ ማለት ነው። ኦኬ በተጨማሪ በጣም አስፈላጊ ከሚባሉ የትሬዲንግ ኖሌጆች ውስጥ አንዱ ምንድን ነው? ኦኬ ጋይስ ካጠፋሁት የሆነ ሳስል ምናምን ቢሆን ነው። እሺ ጸጥ ስል እንትን በሉኝ። ኦኬ ስለዚህ አንድ በጣም ማወቅ ያለባችሁ ነገር ምንድነው? እኔ ልክ ወደ ትሬዲንግ ስገባ ካጠፋቸው ጥፋቶች ውስጥ ግን እንደ ጥፋትም አላየዋቸውም ተመሬባቸዋለሁ ብዬ ነው ማስበው። ግን እናንተም አት ዘ ሴም ታይም ገንዘባችሁን ሉዝ አድርጋችሁ ከምትማሩ እኔ እዚህ ጋር አንዳንድ ሌሰኖችን ልገለጽላችሁ። በቶሎ ከምሰራቸው ነገሮች ውስጥ አንዱ ምንድነው? ኦቨር ትሬድ ነው። በጣም አንዱ አካውንቴን በፍጥነት ብሎ እንዳደረግ ከሚያደርጉት ነገሮች ውስጥ አንዱ ኦቨር ትሬድ ቴክ ማድረግ ምንድን ነው? አንድ የመጀመሪያ ትሬድ ቴክ ታደርጋላችሁ። ኦ የመጀመሪያ ትሬዳችሁ ሎስ ነው። ስለዚህ ሎሴ ላስመልስ እና በቃ የመጀመሪያው የቀን ትሬዴ ይበቃል። ስለዚህ ኔክስት ሴታፕ ትጠብቃላችሁ። ኔክስት ሴታፕ ስትጠብቁ አንደኛ ኢሞሽናል ትሆናላችሁ። መጀመሪያ ብዙ ያደረጋችሁ ገንዘብ አለ። እሱን ለማስመለስ ማርኬቱ ላይ ወይ ቶሎ መግባት አለባችሁ። በዛው ሰዓት የሆነ ራሳችሁን የምታጣድፉት ነገር አለ። ያ ምንድን ነው? ማርኬቱ ኢንትሪ ፖይንት ሳይሰጣችሁ እናንተ ራሳችሁን ፎርስ አድርጋችሁ ማርኬቱ ላይ ገንዘብ ለማግኘት የምትጥሩበት ሁኔታዎች ካሉ እንደዚህ አይነት ኦቨር ትሬዶችን ቴክ ማድረግ አቮይድ ማድረግ መቻል አለባችሁ። አንድ እኔ ኦቨር ትሬድ አቮይድ ከማድረግባቸው ነገሮች ውስጥ ላስረዳችሁ አሁን ያለኝን የትሬዲንግ ፕላን ማለት ነው። ፕላስ ደግሞ እኔ ፕሮፊታብል ያደረገኝም የትሬዲንግ ፕላን ነው የምነግራችሁ። አንድ ትሬድ ቴክ ካደረግኩ በኋላ እንደውም አብዛኛውን ጊዜ ካያችሁ እኔ በቀን ውስጥ አንድ ትሬድ ነው ቴክ የማደርገው። ከዛ በኋላ ሌላ ምንም አይነት ትሬድ ቴክ አላደርግም። ከማርኬቱ ነው ዳይሬክትሊ የምወጣው። ወይ ዊን ነው የሚሆነው ወይ ሎስ ነው የሚሆነው። ይህ የምላችሁ ምንድነው? እኔ ትሬዲንግ ፕላን አለኝ። እዛ ትሬዲንግ ፕላኔ ላይ ሪስክ የማደርገው 3% የአካውንቴን ከሆነ ወይም ደግሞ 2% የአካውንቴን ከሆነ በጣም ኪሪየስ ሆኜ ነው ያ በጣም ማርኬቱ ላይ ኢንትሪ ፖይንት ከመግባቴ በፊት ያንን ማርኬቱ እኔ ኢንትሪ ፖይንት ላይ መምጣቱን እኔ የምፈልጋቸውን ኮንፈርሜሽኖች እዛ ሌቭል ጋር ማየቴን በደንብ ነው የምፈልገው። ከዛ በኋላ ነው ማርኬት ላይ ኤክስኪዩት ማድረገው። ልክ ማርኬት ላይ ኤክስኪዩት ከማድረጌ በፊት ደግሞ እንዳልኳችሁ ኢሞሽናሊ ማርኬቱ አፌክት እንዳያደርግ ሪስክ ማኔጅመንቴ ነው ትልቁ ፕሮቴክት የሚያደርገኝ ማለት ነው። ልክ ፕሮቴክት የሚያደርገኝ ነገሮች በሙሉ ከተጠቀምኩ በኋላ ኦኬ የዛ ቀን ሎስ ከሆነ ቴክ ያደረኩት ኦኬ አልሐምዱሊላህ ብዬ ነው ከማርኬቱ የምወጣው። ምክንያቱም በኔክስት ቴክ የማደርጋችሁ ትሬዶች ይኖራሉ። አሁን ያላችሁ ምንድነው ኮንፈርሜሽኖች ኮንፈርሜሽኖችን ካየው ማርኬት ላይ
ትልቅ ሰው ናቸው። ከዛ እነዛ ሰው ሐኪም ቤት ገቡ። ከዛ በጣም ቢደረግላቸው ቆይቶ በቃ ሰዎቹ በሕክምና ሰውየው በሕክምና ከሚማቅቅ ቢያርፍ ይሻላል ምናምን ብላችሁ ሲሞትና ግን ትላንትና አብራችሁት በታክሲ ስትሄዱ የነበራችሁት አብራችሁት ስትጫወቱት የነበረው ጓደኛችሁ አለፈ እኮ ስትባሉ ድንጋጤው ይለያል። በአንዴ ሀርት አታክም ሊያጋጥማችሁ ይችላል። ይሄ ጓደኛችሁ ሞተ ሲባል ማለት ነው። ምክንያቱም ኤክስፔክት ያላረጋችሁት ነገር ነው እናንተ ላይፍ ውስጥ ሀፕን እያደረገ ያለው። ይሄን የምላችሁ ምንድነው ትሬዲንግ ውስጥም ስትገቡ እናንተ ልክ እዚህ ማርኬት ላይ ዘላችሁ ገብታችሁ ኤክስፔክት ያላረጋችሁትን ሎስ ልክ ሲመጣ ትደነግጣላችሁ። ምንድነው ገንዘብ ነው አንደኛ ሉዝ ያደረጋችሁት። አንደኛ ደግሞ ያንን ገንዘብ ሉዝ እንደምታደርጉት ሬዲ ያልሆናችሁም፣ ውስጣችሁ ሬዲ ያላደረጋችሁትም ነበር። ስለዚህ ልክ ያንን ገንዘብ እዛ ታይም ላይ ሉዝ ስታደርጉት ምንድነው የሚያጋጥማችሁ? ኢሞሽናሊ ትደነግጣላችሁ። ሁለተኛ ደግሞ ሪቬንጅ ስሜት ይሰማችኋል። አይ ይሄንን ማርኬት ላይ ገብቼ ማስመለስ መቻል አለብኝ። ስቡት ስትራቴጂ ሳይሆን የምታስቡት የትሬዲንግ ፕላናችሁን ሳይሆን የምታስቡት ያንን ገንዘብ በዛው ሰዓት ዳይሬክትሊ የማስመለስ እንትን ነው የሚኖራችሁ፣ ሜንታል ነው የሚኖራችሁ በዛ ሰዓት ላይ። ስለዚህ ዳይሬክትሊ ሌላ ትሬዶችን ቴክ ታደርጋላችሁ፣ ሌላ ትሬዶችን ቴክ ታደርጋላችሁ። 30%፣ 15%፣ 50%፣ 15% ፕሮፊት ታደርጉ ትችላላችሁ። ከዛ 50% ሉዝ ታደርጋላችሁ። ከዛ እንደዛ ያላችሁ አካውንታችሁን ሉዝ ታደርጉታላችሁ። ከዛ በኋላ ቀጣይ ራሱ ዲፖዚት አድርጋችሁ ትሬድ ለማድረግ ሊኖራችሁ የሚችል የሆነ ኮንፊደንሳችሁን ራሱ ታጣላችሁ። ማርኬት ላይ የሆነ ስትሮንግ ኮንፊደንስ አይኖራችሁም። ማርኬት ላይ ደፍራችሁ ማርኬት ላይ ትሬዶችን ኤክስኪዩት ማድረግ አትችሉም። ፕላስ አናላይዝ ማድረግ ራሱ ሊከብዳችሁ ይችላል። ስለዚህ እንደዚህ አይነት የማርኬት ቀውስ ውስጥ እንደዚህ አይነት የራሳችሁ የማይንድሴት ቀውስ ውስጥ ከመግባታችሁ በፊት ማስተካከል ያለባችሁ ነገር ምንድነው? ልክ ቴክ ስታደርጉ በሪዝን ሊሆን ይገባል። ትሬዲንግ ፕላናችሁ ፎሎ አፕ ማድረግ አለባችሁ at the same time ማለት ነው። እንደዛውም ኦቨር ትሬዶችን ደግሞ አቮይድ ማድረግ የምትችሉት ሞር ናውሌጅ ሲኖራችሁ ነው። ሞር የትሬዲንግ ፕላን ሲኖራችሁ፣ የትሬዲንግ ፕላን ናውሌጅ ደግሞ የሚኖራችሁ ስታነቡና ቪዲዮዎችን ስትማሩ ባክቴስት በደንብ ስታደርጉ ነው። ስለዚህ ላክ ኦፍ ናውሌጃችሁን እና ደግሞ ላክ ኦፍ ስትራቴጂያችሁን በደንብ ፉልፊል ማድረግ መቻል አለባችሁ ማለት ነው። ስለዚህ ኢሞሽናችሁንም በዛው አጋጣሚ ኮንትሮል ማድረግ ትችላላችሁ። ምክንያቱም እንዳልኳችሁ እናንተ የምታውቁትን ነገር ሉዝ ስታደርጉት ያ ኦልሬዲ አስቤው ነበር፣ ፕላን አድርግቼው ነበረ፣ ፕላኔ ነው እዛ ጋር የሰራው። ስለዚህ ሉዝ ያደረኩት ግን በራሴ ኢሞሽን ነው ወይስ ደግሞ በትሬዲንግ ስትራቴጂ ነው? በትሬዲንግ ስትራቴጂያችሁ ከሆነ ኢትስ ጉድ፣ አሪፍ ወይ ነው እየሄዳችሁ ያላችሁት። ግን በራሳችሁ ኢሞሽን ማርኬት ላይ ጠዋት ተነሳችሁ ኦ ዛሬ አሁን ለንደን ሴሽን ተከፍቷል፣ ለንደን ሴሽን ላይ ተከፍቷል፣ ኦኬ ናይስ። ግን ኢንትሪ ፖይንት አልሰጣችሁም ማርኬቱ። ግን ኢንትሪ ፖይንት ሳይሰጣችሁ ማርኬት ላይ ዘላችሁ ገብታችሁ ግን ሉዝ አድርጋችሁ ከሆነ እናንተ ናችሁ ሳይሆን ማለት ነው። ስለዚህ ሉዝ ለምንድን ነው ያደረኩት ብላችሁ ራሳችሁ መጠየቅ መቻል። በእኔ ነው ወይስ በስትራቴጂ ነው ሉዝ ያደረኩት? ምክንያቱም አብዛኞቹ ሰዎች ከስትራቴጂ ወደ ስትራቴጂ ጃምፕ የሚያደርጉበት አንዱ ሪዝን ምንድነው? ይሄ ስትራቴጂ አንድ ሳምንት ብቻ ይሰራል ከዛ በኋላ አይሰራም የሚባል ማይንድሴት ይመጣል። እዚህ ጋር ይሄ ስትራቴጂ የሆነ አንድ ወር ሰርቶልኝ ነበር ከዛ በኋላ ሉዝ ነው በቃ የሚያደርገው፣ ምንም አይነት ማርኬት ላይ ፕሮፊት እንዳደረግ አላስደረገኝም። ያ ሪዝን ከእናንተ ነው ወይስ ከስትራቴጂ ነው? ምክንያቱም አት ሴም ታይም ያንን ስትራቴጂ እየጠቀሙ ፕሮፊት እያደረጉ ያሉ ሰዎች አሉ። እነሱ ምንድን ነው የተለየ ነገር እያደረጉ ፕሮፊት እያደረጉ ያሉት? እናንተስ ምንድን ነው የተለየ ነገር እያደረጋችሁ ያሌለው እና ፕሮፊት እያደረጋችሁ ያሌላችሁት የሚለውን ነገር በደንብ አድርጋችሁ አይደንቲፋይ አድርጋችሁ ማውጣት መቻል አለባችሁ። ይህንን ደግሞ ማወቅ የምትችሉት እንዴት ነው? ራሳችሁን በመገምገም የዛኔ ትሬዱን ቴክ ከማድረጋችሁ በፊት የነበራችሁ ኢሞሽን ምንድን ነው? ሳይኮሎጂያችሁ ምንድን ነው? ግሪዲ ነበራችሁ ወይ? በጣም ማርኬቱ ላይ ቸኩላችሁ ነበር ወይ? ምንም አይነት እነዚህ ነገሮች በደንብ አድርጋችሁ ማወቅ መቻላችሁ ሞር ሎንግ ዌይ እዚህ ማርኬት ላይ እንድትጓዝ ያደርጋችኋል ማለት ነው። ኦኬ፣ ሁለተኛው ፋውንዴሽን ነው። ስለ ፋውንዴሽን ስናወራ ከዚህ በፊት ምን ብያችኋለሁ? እዚህ ማርኬት ላይ እንዳልኳችሁ ፕሪቪየስሊ የነበሩ አሁን ከዛሬ 2 ዓመት 3 ዓመት የነበሩ የማርኬት ስትራክቸሮች እና አሁን ፕሪቪየስ 2024 ላይ የነበሩ የማርኬት ስትራክቸር ይለያያል። ይህን ስላችሁ ምንድነው ኢቭን ኢፍ የሆኑ ስትራቴጂዎች ላይ ካያችሁ 2022 ሞዴል፣ 2023 ሞዴል፣ 2024 ሞዴል የሚባል ስትራክቸር ቪዲዮዎችን ታያላችሁ። ያ ሪዝኑ ምንድነው? ማርኬቱ አት ዘ ሴም ታይም በየአመቱ ተመሳሳይ ስትራክቸር አይደለም ያለው። ማርኬቱ ይቀየራል። ኢኮኖሚካል
እንትኖች አሉ። አሁን ኮሮና ሊመጣ ይችላል፣ ዋር ሊነሳ ይችላል። ስለዚህ እነዚህ ነገሮች ማርኬቱ ስትራክቸራሊ እንዲቀየር ያደርጉታል። ፕላስም ደግሞ እዚህ ማርኬት ላይ ሞር ሪቴል ትሬደሮችም እየበዙ ሲመጡ እንዳልኳችሁ እዚህ ትሬደሮች ፕሮፊታብል 90% ሪቴል ትሬደሮች ፕሮፊት አያደርጉም እና እኛም ፕሮፊት አድርገን እንድንወጣ አይደለም እዚህ ማርኬት ላይ የሚፈልገው። እዚህ ማርኬት ላይ በትክክል ኤግዛክትሊ ፕሮፊት የሚያደርጉ ሰዎች ኤክስፔሪየንስ ያላቸው ኖሌጅ ያላቸው ማርኬቱን በተሻለ ወይ ያውቁታል ማለት ነው። ስለዚህ እንዳልኳችሁ እዚህኛው ማርኬት ስትራክቸራሊ ኢቭን ኢፍ ሲቀየር ማርኬቱን ኖቲስ አድርጋችሁ ትሬዶችን አቮይድ እንድታደርጉ ከሚረዳችሁ ነገሮች ውስጥ አንዱ ምንድን ነው? ቤዚኩን አንደርስታንድ ማድረግ መቻላችሁ ነው። ለምሳሌ ቤዚኮቹን የቤዚክ የትሬዲንግ ማርኬት ላይ አንደርስታንድ ማድረግ የምትችሉ ከሆነና ቤዚኮቹን በስነ የምታውቋቸው ከሆነ ኦ ማርኬቱ ላይ እንደዚህ አይነት ስትራክቸሮችን ማርኬት ላይ ባይ ነበር የምገባው። ማርኬቱ ለምንድን ነው በእኔ በተቃራኒ ሳይድ ሙቭ እያደረገ ያለው? ኩዌሽን ታደርጋላችሁ። ኦኬ ይህን ኮንፈርሜሽን ከዚህ በፊት አይቼዋለሁ። አት ሴም ታይም ሁለቴ ስቶፕ አውት አድርጎኛል ማርኬቱ ወደ ባይ አይቼው። ስለዚህ አንድ ነገር ምንድነው ማርኬቱ ስትራክቸራሊ፣ ስለዚህ ያን ነገር 2 3 4 ካያችሁት ማርኬቱ ስትራክቸራሊ ይቀይሯል። እናንተ ቤዚክ ኮንሰፕቱን ስላወቃችሁት ነው ማርኬት ላይ ኖቲስ እያደረጋችሁ መውጣት የምትችሉት። ፕሪቪየስሊ ደግሞ አሁን ፕሪቪየስሊ የምትጠቀሙት የነበረውን ስትራቴጂም ደግሞ ሞዲፋይድ አድርጋችሁ የተሻለ ኢንቺ ሞዴላችሁ የምታወጡት ፕላስ ደግሞ የራሳችሁን ስትራቴጂም ክሬት የምታደርጉት የራሳችሁን የማርኬት እይታም ደግሞ ማርኬት ላይ ክሬት የምታደርጉት በዚህ ወይ ነው። ስለዚህ ቤዚክ ፋውንዴሽናችሁን በደንብ አድርጋችሁ ፊቦናቺ ሪትሬስመንትን እንዴት መጠቀም እንዳለባችሁ ማወቅ መቻል ነው። እኔ ፊቦናቺ ሪትሬስመንትን የምጠቀመውን እዛ ላይ ያሉትን ነምበሮች እኔ ራሴ ክሬት ሳደርግ እነዚህ ማርኬት የቱ ጋር ሪስፔክት ያደርጋሉ፣ የቱ ጋር ሪስፔክት ይደረጋሉ። በተጨማሪ መቼ ነው ፊቦናቺ ሪትሬስመንት የምጠቀመው፣ መቼ ነው መጠቀም ያለብኝ የሚለውንም ነገር እንዳውቅ የረዳኝ ነገሮች ውስጥ አንዱ የማርኬት ስትራክቸሩን አንደርስታንድ ማድረግ መቻል ነው ማለት ነው። ስለዚህ ሞር ስለ ጎልድ ላይ ትሬድ ማድረግ የምትፈልጉ ከሆነ አብዛኞቻችሁ ጎልድ ደግሞ ትሬድ የምታደርጉ ከሆነ ሞር ሊኩዊዲቲን ኮንሰፕትን አንደርስታንድ ማድረግ መቻል፣ ቅድም እዚህ ጋር ያሳየዋችሁን ፕላስ ማርኬት ላይ ገብቼ ያሳየዋችሁን በደንብ ባክቴስ ማድረግ መቻል፣ በደንብ ፕራክቲስ ማድረግ መቻል፣ እነዛን ነገሮች በደንብ ጎልድ ላይ የተሻለ ትልልቅ የሆነ የማርኬት ሙቮችን በደንብ ልትታገሱ ይገባል። አይኖ አውቃለሁ ልክ ልትገቡ ስትሉ ምናምን በደንብ ኢሞሽናል ትሆናላችሁ። ፕላስ ደግሞ ልክ በቃ አረ ማርኬት ልግበው አለግበው ምናምን አይነት ነገር አላ ኦ እኔ ለብል እኮ መጥቷል፣ በቃ አሁን ኤክስኪዩዝ ላድርገውና ኤክሴልን እዚህ ጋር አስቀምጥና አልጠብቀው ማርኬቱ ሊወጣ ነው ምናምን እሱን ተቻርጎ እኮ ወጣብኝ ምናምን። ያ ራሳችሁን አረጋጉት። ኦኬ ማርኬቱን የሚፈልገው ሌቭል ውስጥ መጥቷል፣ ናይስ። ከዚህ በኋላ ምሮ
እዛ ቦታ ላይ ኢንፎርሜሽን መጠበቅ የለባችሁ። ከዛ በፊት ሬዲ መሆን መቻል አለባችሁ። ፎር ኤግዛምፕል እኔ ማርኬቱ የምፈልገው የፊቦናቺ ስትራክቸር ውስጥ ከገባ በኋላ ኮንፈርሜሽን ጠብቃለሁ። ከዛ ያንን ኮንፈርሜሽን እንዳልኳቸው አሁን የሊኩዊዲቲ ኢንትሪ ሞዴል ምገባ ከሆነ ያንን ሊኩዊዲቲ ማኒፕሌት ማድረግ መቻል አለበት። ከዛ ዞን ወጥቶ ደግሞ ተጨማሪ ኮንፈርሜሽን ሰጥቶኝ ማርኬቱ የምፈልገው ሌቭል ላይ መጥቶ ተች ማድረግ መቻል አለበት። ይሄ ሁሉ ምንድነው የሚፈልገው? ዲሲፕሊን ይፈልጋል። ማርኬት ላይ በጣም የተረጋጋ ማይንድሴት ሊኖራችሁ ይገባል። ይሄ የምትቸኩሉና ከውስጣችሁ የሆነ ልግበው አይነት ስሜት የሚመጣባችሁ ከሆነ ያ አይነው ይመጣል። እኔም አት ሴም ታይም በዛ ፖዚሽን ውስጥ ነበርኩ፣ ግን ማስተካከል ይቻላል። ልክ ማርኬቱ ዛ ካም ዳውን ጋይስ፣ ራሳችሁን አረጋጉት ምናምን። ከዛ በኋላ የሆነ አላ ለራሳችሁ ንገሩ፣ ተረጋጋ፣ በቃ ያው ማርኬቱ እዚህ ቦታ መጥቷል፣ ስለዚህ የምንፈልጋቸው ሎዎች እዚህ ጋር እንትን አላለን። የትሬኒንግ ፕላናችሁ ወይ ፊት ለፊት ለጥፉት ወይ ደግሞ በደንብ ፕራክቲስ አድርጉት። ከዛ እነዛን የትሬኒንግ ፕላናችሁ እዛ ጋር ስትራክቸራሊ ሲመጡ ምን ታደርጋላችሁ? ያንን ትሬድ ኤክስኪዩት ማድረግ ትጀምራላችሁ ማለት ነው። ለሳን ስለዚህ ትልቁ ነገር ምንድነው እንዳልኳችሁ ዲሲፕሊን በጣም አስፈላጊ ነው እዚህ ትሬዲንግ ላይ። ዲሲፕሊን ደግሞ ስትሆኑ ምንድነው አንደኛ ኢንትሪ ኮንፈርሜሽናችሁ ለመፈለግ፣ ሁለተኛ ደግሞ ባክ ቴስቲንግ ጆርናል ስታስቀምጡ ማለት ነው። ባክ ቴስቲንግ ዲሲፕሊን ማርኬት 5 ሰዓት ቁጫችሁ 3 4 ብላችሁ አይስስ ሞሪንግ ሊሆን ይችላል። ግን እኔ ልክ መጀመሪያ ላይ ያልኩትን ነገር ልንገራችሁ። ፎር ኤግዛምፕል እኔ አሁን ለምሳሌ ሰው ሆቢ ነው በቃ እኔ አሁን ኮምፒውተር ምን ሀካት ሆቢ ነው ምናምን ብሎ ከህፃንነቱ ጀምሮ ኮምፒውተር ምን ሀካ ልጅ ምናምን ሊኖር ሊያጋጥማችሁ ይችላልና ኦ በቃ ይሄ ለኔ ቢዝነስ ይሄ ቢዝነስ ለኔ አይሆንም ምናምን ብላችሁ እንድታስቡ ያደርጋችኋል። እኔ የነበርኩበትን ነገር ልንገራችሁ። ያን ያክል ፓሽኔትድ አልነበርኩም ኮምፒውተር ላይ። ይሄ የምላችሁ ምንድነው ኮምፒውተር ላይ እንደዚህ በኢንተርኔት ገንዘብ መስራት ምናምን ያን ያክል ፓሽኔትድ አልነበርኩም። እንዳልኳችሁ እንደውም ፓሽኔትድ የሆነው ከኔ በላይ በጣም ፓሽኔትድ የነበረው የኔ ጓደኞች አሉኝ። እንዳልኳችሁ ወንድሜ በጣም ፓሽኔትድ ነበረ። እንደውም ስለ ቢትኮይን ሞር ከኔ በላይ እሱ በደንብ ኖሌጅ ነበረው። አንደርስታንድ። ግን ወደ ትሬዲንግ እኔ ስመጣ ምንድነው ያደረኩት? ኦኬ ይሄ ነገር የኔን ላይፍ ቀይሯል። ይሄ ነገር አንደርስታንድ ማድረግ መቻል አለብኝ። የኔ ፓሽኔ ማድረግ እችላለሁ። ገባችሁ? ፓሽኔ ባይሆንም እኔ ፓሽኔ ማድረግ እችላለሁ ይሄንን ነገር። ስለዚህ ልክ በደንብ ረጅም ሰዓት እየወሰድኩ ስማረው ይሄንን ነገር እየወደድኩት እመጣለሁ። አንደርስታንድ። ልክ በደንብ ረጅም ሰዓት እያሳለፍኩ ባክቴቲንግ ሳደርግ ራሴ እንደወደው አደረኩት ማለት ነው። ያ አይ ነው ልክ ከውጭ የሆናችሁ ቻርቱን ስታዩት ግን ይሄንን ነገር ሰው አንደርስታንድ አድርጎት ነው ምናምን፣ ግን ሪሊ ይሄን ነገር አንደርስታንድ ማድረግ እችላለሁ ብላችሁ ራሳችሁን ጠይቃላችሁ። ያ አንደርስታንድ ማድረግ ትችላላችሁ። አት ዘ ሴም ታይም እኔም እዛ ፖዚሽን ላይ ነበርኩ ሳየው። በተለይ ደግሞ የምታስታውሱ ከሆነ ማትስ ላይ ክላስ ተምራችሁ ማለት ነው የሆነ ምን ነበረ ኤክስ እና ዋይ ምናምን ይባላል እንደዚህ ሆሪዞንታል እና ቨርቲካል ላይን ይሰመራል። ከዛ -1 -2 -3 ምናምን ወደታች ሲሆን ኔጌቲቭ አለ፣ ከላይ ደግሞ ፖዚቲቭ አለ። ብቻ የሆነ ግራፍ ይሰራና ማርኬቱ ብቻ አፕ ትሬንድ እና ዳውን ትሬንድ ስትራክቸር አለው። ይሄ ስላችሁ እንደ ዳታ አይነት ቤዝ ስንማር ማለት ነው ማትስ ላይ እና አምርረው ከሚጠሩት ሌሰን ውስጥ አንዱ ነኝ ማለት ነው። በጣም የምጠላው ያንን ሌሰን፣ ምክንያቱም ስትራግል ያደርገኛል። በቃ ብዙ ጊዜ ሆምወርክ ሲሰጠን ኤግዛም ላይ ምናምን የተሻለ መልስ አልመልስም። ይሄ የምላችሁ ምንድነው ያን ያክል ትኩረት ስለማልሰጠውና በቃ ሳየው ራሱ ጠለዋለሁ። ግን ትሬዲንግ ላይ ስመጣ ይሄ ነገር ላይፌን ይቀይረዋል። ስለዚህ ሌላ አማራጭ አልሰጠውም። አንድ ሰዓት ከመውደድ ውጪ ሌላ አማራጭ የለኝም። ፕላስ ደግሞ ወደዋለሁ። ፕላስ ደግሞ እናንተ በተደጋጋሚ ለጭንቅላታችሁ የምትነግሩትን ነገር ነው ጭንቅላታችሁ ፕሮግራም የሚያደርገው እና ጭንቅላታችሁ ራሱ እንዴት እንደሚሰራ ማወቅ መቻላችሁ ሞር የተሻለ ወደ ህልማችሁ ቅርብ እንድትሆኑ ያደርጋችኋል። ይሄ የምላችሁ ምንድነው ቤዚክሊ ሶሳይቲው የጫነብን ማይንድሴት አለ፣ የሆነ ሲነገረን የነበረ ማይንድሴት አለ። ያንን ነገር ለምደን ነው ላይፍ ስታይል ያደረግነው። አት ሴም ታይም ካያችሁ የኛ ታላላቅ ወንድሞቻችን ስላችሁ ከኛ በላይ የሆኑ ከሰፈር ውስጥ ያሉ ጓደኞቻችንም ሊሆን ይችላል ቤተሰቦቻችንም ስንመለከት
ተመሳሳይ የላይፍ ፓዝ ነው ያላቸው። እነሱ ባሳለፉት መልኩ ነው እነዛም እየሄዱ ያሉት። ይሄ የምላቸው ምንድነው ሶሳይቲውና ቤተሰቦቻችን የጫኑብን ማይንድ ሴት ነው ማለት ነው። ስለዚህ እኛ የኛን ማይንድ ሴት እንዴት አድርገን ፕሮግራም ማድረግ እንደምንችል ማናቅ ከሆነ የሶሳይቲው ማይንድ ሴት እኛን ፎርስ ያደርገናል ማለት ነው። አንደርስታንድ? ስለዚህ ምንጊዜም አንድ ማወቅ ካለባችሁ ትልቁ ፓወር ውስጥ አንዱ ምንድነው ራሳችሁን እንዴት ነው ፕሮግራም ማድረግ የምትችሉት? ይሄ ማለት ምንድነው የሆነ ነገር ትፈልጋላችሁ ያንን ነገር እንዴት ነው ወደ ውስጣችሁ ማስገባት የምትችሉት? እንዴት ነው ከውስጣችሁ ከልባችሁ ቼዝ ማድረግ የምትችሉት ያንን ነገር? ለምሳሌ የሆነች ልጅን አሁን እናንተ ወዳችሁ ከሆነ ለምትፈልጉ ማድረግ ያለባችሁ ይሄ ነገር በደንብ ላይፌን ይቀይረዋል፣ በዚህ ነገር ገንዘብ መስራት እችላለሁ ብላችሁ ከልባችሁ ከፈለጋችሁትና እናንተ ውስጣችሁ ላይ ያለውን ኢሞሽናችሁን ራሱ ቀይራችሁት አሁን ወደ ትሬዲንግን በደንብ ቼዝ ብታደርጉት ሪሊ በደንብ ትወዱታላችሁ። የወደዳችሁት ሰሞን ደግሞ በደንብ አንደርስታንድ ታደርጉታላችሁ ማለት ነው። ስለዚህ ለምትወዱት ነገር አሁን ለረጅም ሰዓት መስጠት ብዙ ነው ኤፒሶዱ ብቻ ማለት ነው። ወደ 100 ምናምን ይመስለኛል። ኤርቱግሉ ወደ 300 ምናምን ነው። ያ 200 300 አሮን ነው አላውቅም፣ ግን በጣም አንድ አመት ምናምን ነው የወሰደብኝ ያንን ነገር ለመጨረስ ማለት ነው። ስለወደድኩት ነው ያንን ነገር ላደርገው የቻልኩት። በቀን ውስጥ 3 4 5 ሰዓት ነበር ቁጭ ብዬ የማየው። ከኮሮና በፊት በተለይ ተኝቼም እሱን ነው የማየው። ኢቭን ኢፍ አንድ አይኔ እያየው አስተሳለሁ አንዳንድ ጊዜ ፊልሙን እያየው አንድ አይኔ ያመመኝ ማለት ነው። አንዱን አይኔ በአንድ እጄ ይዤ በአንድ አይኔ ነበር ማየው የነበረው ፊልም። ይሄን ያክል ነበረ የፊልም ያን ያክል ነበር ፊልሙን ወድጄው ማየው የነበረው ማለት ነው። ስለዚህ ምንም ያክል የምትወዱትን ነገር በታይም ሊሚት አታደርጉትም። አንደርስታንድ? ጊዜ አላችሁ ያንን ነገር ለማድረግ። ስለዚህ ትሬዲንግንም ከልባችሁ ይሄ ነገር ላይፌን ይቀይረዋል፣ ለዚህ ነገር አስፈላጊውን ሰዓት መስጠት እችላለሁ ብላችሁ የምታስቡ ከሆነ እና ከልባችሁ ከወደዳችሁት ኤግዛክትሊ መስጠት ያለባችሁን ታይም እራሳችሁ ታውቃላችሁ። ሲጀመር ተግባራችሁ ራሱ እናንተ ወደምትፈልጉት ፖይንት እንድትመጡ ያደርጋችኋል። ስለዚህ አንድ እኔ ካለኝ ትልቅ ኤክስፔሪየንስ ውስጥ ልነግራችሁ የምፈልገው ነገር ምንድነው በደንብ ማይንድ ሴታችሁን ፕሮግራም ማድረግ መቻል እና ይሄኛውን የራሳችሁ ሆቢ ማድረግ መቻል ያ በጣም ላይፍ ስታይላችሁንም ፕላስ ደግሞ ወደምትፈልጉት ድሪም ያመጣችኋል ብዬ ከማስባቸው ፖይንቶች ውስጥም አንዱ ይሄ ነው ማለት ነው። ሌላ ደግሞ ልክ ጀማሪ ከሆናችሁ ስሞል አካውንት ትሬድ ማድረግ መቻል ያ አይ ነው። ገንዘብ ያላችሁ ልጆች ካላችሁ ያ እኔ ካፒታል አለኝ ምናምን $1000 $1500 ምናምን 3000 ዲፖዚት ማድረግ እችላለሁ፣ ያ ማድረግ ትችላለህ። ግን በራስ ገንዘብ ከምትማር በዚህ በትልልቅ አማውንት ኦፍ ማኒ ከምትማር ስሞል አማውንት ኦፍ ማኒ ዲፖዚት አድርጋችሁ በደንብ ፕራክቲስ ማድረግ መቻል። የመጀመሪያ ዲፖዚት ታደርጉ ያን ያክል ትልቅ እንትን አይኑራችሁ። ልክ ማርኬት ላይ ትሬድ ለማድረግ ሲገቡ ኤክስፔክቴሽናችሁን ሎ አድርጉት። ለመማር እንጂ ገንዘብ ለመስራት አይደለም። እዚህ ማርኬት ላይ የምትገቡት መጀመሪያ እንዳልኳችሁ ልክ እናንተ ዶክትሬት 3 አመት 4 አመት ፈጅቶባችሁ የተማራችሁት በአንዴ ዝም ብላችሁ ልብ ቀዶ ጥገና ላይ ግቡና ሰዎችን ቀዶ ጥገና አድርጉ አይደለም የምትባሉት። ከቀዶ ጥገና ድርጊው ጋር ረዳት ሆናችሁ ነው የምትሰሩት። ቁጭ ብላችሁ እሱ የሚሰራውን ስራ ነው የምታዩት። ፎር ኤግዛምፕል እቃ ያቃበላችሁ ማለት ነው። እንደዛውም ደግሞ መካኒክ ጋር ከሆናችሁ ረዳት መካኒክ ሆናችሁ ነው ብሎን የምታቃብሉት ማለት ነው። ስለዚህ ትሬዲንግ ጋርም ስትመጡ ምንድነው ልክ መጀመሪያ ላይ ስትመጡ ኤክስፒሪየንስ ለማድረግ ለመማር ነገሮችን አንደርስታንድ ለማድረግ
ሉዝ ለማድረግ ነው በቃ መግባት ያለባችሁ። ይህን ወቁት። የሆነ የመጀመሪያውን በአንድ ክሬዚ ፕሮፊት ሰራለሁ ሳይሆን ኦኬ ይህንን ገንዘብ ልማርበት ያ ስለዚህ እንዳልኳችሁ የትሬኒንግ ሳይኮሎጂያችሁን ኮንሲስተንስሊ ዴዲኬትድ መሆናችሁን በደንብ አድርጋችሁ ማወቅ መቻል አለባችሁ። እነዛ ነገሮችም ደግሞ ማስተካከል መቻል እንዳለባችሁ ማወቅ መቻል ኦብቪየስሊ ታስተካክሉታላችሁ። ያው ትልቁ ነገር እኔ አንድ ነገር ልነግራችሁ የምችለው ነገር ምንድን ነው አንዳንዴ በአካል ማርኬት ላይ ገብታችሁ የምትማሯቸው ብዙ ነገሮች አሉ፣ እኔ ማላስተምራችሁ ማለት ነው። እኔ ብነግራችሁ ራሱ የማትረዱኝና የማይገባችሁ ብዙ ነገር አለ። አንሰን እንደዚህ አይነት ነገሮች ምንድነው ማርኬቱ ላይ ኤግዛክትሊ ገብታችሁ በኤክስፒሪየንስ የምትማሯቸው ነገሮች ስለሆኑ ራሳችሁን ኦፕን አድርጉ። ለብዙ ለሚመጡት ነገሮች በሙሉ ኦፕን አድርጉት፣ ለመማርም ሆነ ለማጣትም ለማግኘትም ማለት ነው። እንደዚህ አይነት ሰፋ ያለ መንደር ሲኖራችሁ ነው ሞር የተሻለም ኖሌጅ አንደርስታንድ ለማድረግም እድሉ የምታገኙት ማለት ነው። ስለዚህ እንደዚህ አይነት ኦፖርቹኒቲዎችን በደንብ ሰፋ ያለ አንደርስታንዲንግ እንዲኖራችሁ መክፈት አለባችሁ። ከዛ ባለፈ የዛሬው ክላሳችን ይሄን ይመስል ነበር። በተጨማሪ ደግሞ በ2025 2024 ላስረዳችሁ በዚህ አጋጣሚ ማለት ነው። ያው ሁላችሁም ድሪም ቦርዳችሁ ላይ ጻፉት። እኔ ምንድነው የማደርገው ኢቭን ኢፍ ከትሬዲንግ ዓለም ራሱ ሳልገባ በፊት ምንድነው የማደርገው መጀመሪያ ፈርስት የትሬዲንግ አለኝ ትሬዲንግ አልኩ ብዬ አልጽፍም። ምክንያቱም ትሬዲንግ ላይ እንደዚህ ነው የሚባል ፕሮፊት ማግኘት ስለማትችሉ ማለት ነው። አንደሳል ግን ከዚህኛው አመት እዚህኛው አመት ላይ መቀየር ያለብኝ ነገሮች ሊኖሩ ይችላሉ። እዚህ ነገር ላይ ማስተካከል አለብኝ፣ እዚህ ነገር ላይ እንደዚህ ማድረግ አለብኝ፣ እዚህ ነገር ላይ እንደዚህ ማሳደግ አለብኝ። አሁን ሎት ሳይዝ ማሳደግ አለብኝ ስል ይሄ ነገሮች መቀረፍ መቻል አለባቸው። እንደዚህ ማድረግ አለብኝ፣ እንደዚህ ማድረግ አለብኝ፣ እንደዚህ ማድረግ አለብኝ ብዬ የምጽፋቸው የራሳቸውን የቻሉ ሩሎች አሉኝ ማለት ነው። ስለዚህ ምንድነው ላስት ይር ያለው 2022 ኢትዮጵያ ነበርኩ እና የዛኔ በጣም ሳደርግባቸው ከነበሩት የትሬዲንግ ጆርኒ ጊዜያቶች ውስጥ አንዱና ዋነኛው አመት እሱ ነበር እና ወደ 2023 ላይ ትልቁ ፕላን ምንድነው ወደ ዱባይ ሙቭ ማድረግ። እንዳልኳችሁም አክሲደንሻል ነው ዱባይ ሙቭ ያደረኩት። ዱባይ መጣሁ ለቫኬሽን እና ዱባይ በጣም ተመቸችኝ እና በጣም ወደድኳት። እንዳልኳችሁም ደግሞ በጣም ለኑሮ አመቺ ሴፍቲ ጀስት ላይክ እዚህ ጋር አውርቼ መጨረስ ማልችላቸው ብዙ ነገሮች አሉት እና ዱባይ
እዚህ ቦታ ለመኖር መቻል አለብኝ ብዬ ራሴን እንትን አልኩ። ከዛ ሙቭ አደረኩ። ፈርስት ይር ፕሮፊት ማድረግ እና ሙቭ ማድረግ ወደ ዱባይ ስቴብል ማድረግ ሰራውንዲንጉን በደንብ አዳፕት ማድረግ ነው ትልቁ ፕላን የነበረኝ ማለት ነው። አልሐምዱሊላህ 2023 አሪፍ አለፈ። ከዛ 2024 ትልቁ ፕላኔ ደግሞ እንዳልኳችሁ ዱባይን በደንብ አዳፕት ስላደረኩት ወደ ቪላ የራሴ የሆነ ቪላ ወደ ቪላ ሙቭ ማድረግ መቻል፣ የራሴን የሆነ ድሪም ካር መግዛት መቻል፣ ፕላስ ደግሞ ኡምራ ማድረግ መቻሌ ነው ትልቁ እንደ ፕላን ጎል ያደረኩት። በተጨማሪም ደግሞ ተጨማሪ 2 ሀገሮች ሄጄ ትራቭል አድርግቻለሁ። ያ ይሄ ለኔ በጣም አንድ ራሱን የቻለ ሰክሰስ ነው ብዬ ማስበው። አልሐምዱሊላህ 2024 ያሰብኳቸው ነገሮች ፕላን ያደረኳቸው ነገሮች በሙሉ ተሳክተዋሉ። ፕላስም ደግሞ ያልተሳኩ ነገሮችን ቢኖሩ አልሐምዱሊላህ እዚህ ጋር ማድረግ ልነግራችሁ የምፈልገው ነገር ምንድነው፣ መጥፎ ነገርም ሆነ ጥሩ ነገርም ሀፕን አደረገ ላይፋችሁ ውስጥ አልሐምዱሊላህ ራሳችሁን ኦፕን ማድረግ መቻል። ኔክስት ይመጣል አላህ ሱብሃነሁ ወተዓላ ወይም ደግሞ እናንተ ሁላችሁም በማምኑት የሃይማኖት እምነታችሁ ላይ በደንብ በፈጣሪያችሁ እምነት ሊኖራችሁ ይገባል። ፈጣሪያችሁን በደንብ ማመስገን አለባችሁ። ፕላስ ደግሞ በህይወታችሁ ውስጥ እያንዳንዱ ለሚሆኑት ነገሮች በሙሉ ፈጣሪያችሁ ከዚህ በፊት እናንተ ከመፈጠራችሁ በፊት እንትን ስላደረገው ስለሚታወቅ ራሳችሁን አሳልፋችሁ ለፈጣሪ መስጠት መቻል አለባችሁ እና ለሚያጋጥማችሁ ነገር በሙሉ አልሐምዱሊላህ ማለት አለባችሁ። ተመስገን ማለት መቻል አለባችሁ። ያን ማትሉም ከሆነ ምንድነው ሳይድ ኢፌክቱ ስትረስ እንድትሆኑ ያደርጋችኋል። ምክንያቱም ላስት ይር እኮ እንደዚህ ቦታ ላይ ነበርኩ፣ ምንም ላይፍ ስታይል አልተቀየረም፣ በቃ ይሄን ያክል እየለፋሁ ነው፣ ይሄን ያክል እንትን እያደረጉ አት ሴም ታይም ነበርኩ ነው። አሁን ድሮ ከፋሚሊ ጋር በምኖርበት ታይም ላይ በጣም ስትራግል አደረግ ነበረ፣ ገንዘብ ለመስራት በጣም እለፋ ነበረ። አሮን ነው የዛኔ ሳሳልፍ የነበሩትን ነገሮች በሙሉ ሞር እንደዚህ ፊቴን እያሳየ ቁጭ ነገራችሁ ሞር አንደርስታንድ ታደርጉኛላችሁ። ከኔ በላይ እያሳለፉ ያሉ ሰዎች አሉ እንደዛም፣ ግን እኔ አት ዘ ሳይም ታይም የዛኔ በደንብ እንትን ነበረ አልሐምዱሊላህ ማልልባቸው ታይሞች ነበሩና ሞር ዲፕሬስድ እንደሆን ነበር ያደረጉኝ የዛኔ የተወሰኑ ሰዓታት የተወሰኑ ጊዜያቶች ማለት ነው። ሞር በጣም እንድጨናነቅ ፕላስ ደግሞ ስራዬም ላይ ጨምር አፌክት አድርገውኛል እና አልሐምዱሊላህ ስትሉ ወይም ደግሞ ተመስገን ስትሉ ከራሳችሁ ይወጣል ማለት ነው። ጀስት አክሽን ማድረግ ነው በቃ። ሰበብ ይባላል። ተግባሩን ብቻ እናንተ ማድረስ ነው፣ ሪዛልቱን ደግሞ ለሱ መተው ነው። ከዛ በኋላ ደግሞ ሰበቡን ነው የምናደርሰው። እንዳልኳችሁ ምንጊዜም አክሽን ማትወስዱ ከሆነ ላይፋችሁ ውስጥ ምንም አይነት ቼንጅ ሊመጣ አይችልም። አክሽን የወሰዳችሁ ሰዓት ነው የዛኔ ቼንጅ መምጣት የሚችለው። ቼንጅ ስላችሁ ደግሞ የግድ ፕሮፊት አይደለም የሚጠበቀው፣ አፕ ኤንድ ዳውን አለ። ያ ምንድነው ለርን ነው ላይፋችሁ ዳውን ምላችሁ ደግሞ የሆነ ውጣ ወረዶች ይኖራሉ። እነዛ ውጣ ወረዶች በደንብ አት ፋይናል የሚሰጣችሁን ሪዋርድ ለዛ ነገር ትሆናላችሁ ወይም አትሆኑ የሚለው መመዘኛ ስለሆነ እናንተ በደንብ ፔሸንስ ኖሯችሁ ትዕግስት ኖሯችሁ እነዛን ነገሮች የምትጠብቋቸው ከሆነ 100% የማይሳኩ በምን ምክንያት የለም። ላይፍ ሴሽናችን ይሄን ይመስላል። በተጨማሪ ደግሞ እንደነገርኳችሁ ዊነሮቹን እዚህ ላይ አሳውቃችኋለሁ ብያችሁ ነበረ። የኔ ከስተመር ሰፖርት ዊነሮቹን አላኩልኝም ጋይስ ያ ዊነሮቹን ኦልሬዲ ከዚህኛው ከኤክሲ ስናይፐር ፍሬምነር ለአምስት ሰዎች የፍሪ ለ6 ወር የትሬዲንግ ጆርናል የምታደርጉበትን ሰብስክሪፕሽን ስጣችኋለሁ። ከኤክሲ ስናይፐር ለርን አንድ ላይ ላላችሁ ልጆችም ደግሞ ለአምስት ሰዎች የ6 ወር ፍሪ የትሬዲንግ ጆርናል የምታደርጉበትን ስጣችኋለሁ ማለት ነው። በተጨማሪ ደግሞ እንደዛውም እዚህ ውስጥ ኦልሞስት ወደ 30,000 ሰዎች አላችሁ። ለመንዝሊ ስገዙ 30% ቅናሽ እንዲኖረው ወይም ደግሞ ይርሊ ሰብስክሪፕሽን ስገዙ ደግሞ ወደ
40% ቅናሽ የሚኖረው ሊንክ ፖስት አደርግላችኋለሁ። ያው ሁላችሁንም ይጠቅማችኋል ብዬ ተስፋ አደርጋለሁ። እንዳልኳችሁ እኔ የትሬዲንግ ጆርናል በጣም ላይፍ ውስጥ አፌክት ካመጡት ነገሮች ውስጥ አንዱ እሱ ነው። እንዳልኳችሁ ቪዲዮ ሪከርድ ማድረግ፣ ኖት ማድረግ፣ ኤቭሪቲንግ ማድረግ የነበረው ወረቀት ላይ ስለሆነ አንዳንዴ ይቀደዳል፣ ይጠፋል። ያ ነገር ፍጥነት የምፈልገው ቦታ እንድደርስ አላደረጉኝም። ኢቭን ኢፍ አሁን ራሱ ማለት ነው በደንብ የተሻለ የትሬኒንግ ጆርናሌን እያየው በደንብ ፕሮግረስ እንዳመጣ ያደረገኝ የትሬኒንግ ጆርናል በመኖሩ ነው። ስለዚህ ይሄኛው ሞር ሄልፕ ያደረገኝና የጠቀመኝ የትሬኒንግ ጆርናል ነው። ሼር ማድረጋቸው ነው እዚህኛው ቻናል ላይ ኦልሞስት እዚህኛው ላይቭ ላይ ቁጭ ብላችሁ የተካተላችሁኝ ያላችሁት አሁን ቅድም ስገባ ወደ 2000 ሰዎች ነበራችሁና አሁን ወደ ያው ኦልሞስት 2000 ሰዎች አላችሁ እዚህ ላይቭ ላይ። በጣም አሪፍ ቆይታ ነበረን፣ አሪፍ ክላስ ነበረን። እስቲ ለሶስት ሰዎች እድል ልስጥና ማውራት ትችላላችሁ። ከዛ ባላችን ይላል አደሴ ላይ ደግሞ ምን ያክል ሰዓት እንደሰለን ደግሞ አይቻል ሙስሊም ሳል ነው ኢዮ ከፍቼላለሁ። ሌላ ከፍቼላለሁ ይህ ከፍቼላለሁ ከፍቼላለሁ ፊክስ ያ እያወራችሁ ነው የተሰማኝ አይደለም ጋይስ እያወራችሁ ነው ራሚ ከፍቼላለሁ ወለር ከፍቼላለሁ ማይካችሁን ካበራችሁት ማውራት ትችላላችሁ ራሚ እያወራ ነው ግን ለኔ የተሰማኝ አይደለም አይሰማም ሄሎ አሁን ይሰማል ሰላም ዲና አልহামዱሊላህ እንዴት ናችሁ አልহামዱሊላህ ኦኬ ጥያቄ ነበረ ዛሬ ክላስ እንዴት ነበረ ዛሬ አሪፍ ነበር አንድ ጥያቄ ነበረኝ ኦኬ ይሄ ያኛው ቻናልህ ላይ ይሄ ለርን እና እንትን የሚለው ሪኳየርመንቱ ምንድነው ለመግባት ሄሎ ለርን አካውንት ለርን እርን የቴሌግራም የትሬዲንግ አካውንታችሁን መክፈትና ለከስተመር ሰፖርቶቹ መላክ ነው ከዛ በኋላ ጆይን ማድረግ ይችላል ይሄ በኤክስነስ ሪፈራል ሊንክ ጆይን ማድረግ ይችላል ያ ኦኬ ሹክራን ለምስጋና ማነው ፕሬዘንት ያደረገው ነው ፕሬዘንት ያደረገው እሺ ሚኪ ሚኪ ሰማራ ሚኪ ኦኬ ራሚ አቤት ሰማል
ይሰማል ይሰማል። ጥያቄ ነበረ? ጥያቄ ነበረ? ተመልሶልኛል። አመሰግናለሁ። ሹክራን። ሌላ ጥያቄ ያለው ሰው? ኦኬ አሸናፊ የሆኑትን የዚህ የኤክስናይፐር ዌብነር ላይ ፖስት አደርግላችሁና ከነሱ ቴክ ማድረግ ትችላላችሁ። በተጨማሪ ደግሞ ስለ ዲስካውንቱን ፕራይስ ኤቭሪቲንግ አታች ተደርጎ ፖስት ስለሚደረግላችሁ እዚህ የኤክስናይፐር ዌብነር ላይ ሞር አክቲቭ ሆኑ። ለአምስት ሰዎች እዚህ ለአምስት ሰዎች ለርን እርን ላይ ነው የምሰጠው ማለት ነው። ከዛ ባለፈ የዛሬ ክላሳችን ሞር ሁላችሁንም ሄልፕ እንዳደረጋችሁ ተስፋ አደርጋለሁ። ምክንያቱም ያለኝን ኤክስፒሪየንስ በሙሉ ሼር ሳደርጋችሁ